ችግር የለውም። እሱን እናወራበታለን። እኔ እንዴት እንደምቀበል አሳይካለሁ፣ በምን መልኩ እንደምቀበል አሳይካለሁ። ግን አሁን አንተ ጾታ አለው ብለህ ታምናለህ አምላክ? ከመጽሐፍ ቅዱስ ነው ክፍሉን የሚያሳየው። መጽሐፍ ቅዱስ እግዚአብሔር ቃል እንደሆነ ታምኛለሽ ወይ ነው መጀመሪያ። እሱ ይኸውልህ እኔ ልመነበትም አለመነበትም ማስረጃ ካለክ ችግር የለውም ከፍተህ ማሳየት ትችላለህ። እሺ እኔ ልመነበትም አለመነበትም ከፍተህ ማሳየት ትችላለህ። እኔ መጽሐፍ ቅዱስ ተበርዟል ብዬ ነው ማምነው። ሙሉ መጽሐፍ ቅዱስን አላምንም። ቁርአን ያረጋገጠልኝም ብቻ ነው የምቀበለው ከባይብል ማለት ነው። ነገር ግን አሁን አንተ ጥያቄ መልስ ቀጥታ። አምላክ ጾታ አለው የለውም? ቀጥታ መልስልኝ ይሄንን ጥያቄ። ኦርቶዶክስ ነካ? ቀጥታ መልስ የለም ከሰው። ኦርቶዶክስ ነካ? ቆይ ኦርቶዶክስ ነካ? አንድ ጊዜ ኦርቶዶክስ ነካ አይደለክም? ሌላ ታሪክ ላይ አትግባ። ኦርቶዶክስ ነካ አይደለክም? ሃይማኖት ላይ አትግቢ። እኔ መጀመሪያ ላይ በመሰረቱ እኔ ማመጣው ማስረጃ ከራሴ አይደለም። እሺ 81 አሐዱን ትቀበላለህ አትቀበልም? 81 አሐዱን እኮ የትኛውን እንደምትቀበል እኔ በምን አውቃለሁ? የትኛው መጽሐፍ ይኸውልህ ከየትኛው መጽሐፍ ቅዱስ እንደምጠቅስልኝ በምን አውቃለሁ? እኔ ኦርቶዶክስ ሁን አቱን ካላወኩኝ 81 መጀመሪያ መቀበል እኮ ነው ምናምን ነው 60 ምናምን ነው በምን አውቃለሁ? እኔ በመጀመሪያ ነገር ባይብል ነው ያልኩ ያለሁት። ባይብል እግዚአብሔር ቃል እንደሆነ እናንተ ባይብል ብላችሁ የትኛው ባይብል? 81 አሐዱ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምኛለሽ እኮ። የትኛው መጽሐፍ ቅዱስ እያልኩክ ነው? የፕሮቴስታንቶች መጽሐፍ ቅዱስ ነው ያልኩ ያለሁት። እኔ ቁርአን አይደለም ሁለት አይደለም ያለው። የትኛው መጽሐፍ ቅዱስ? የፕሮቴስታንት ወይስ የኦርቶዶክስ? የትኛው መጽሐፍ ቅዱስ? የፕሮቴስታንት ወይስ የኦርቶዶክስ? ሁለቱንም ማለት እኮ አይቻልም። ምክንያቱም 81 ስትቀበል ትቀበላለሽ ወይ ነው አሁን 81 ሙሉ 66 ነው። አሁን እዚህ ላይ እኮ ማፈር የሚያደርገው 81 አሐዱን እኮ ስትቀበል አንድ ጊዜ 81 አሐዱን ስትቀበል ከፕሮቴስ እንትን የምትላቸው ነገራቶች አሉ፣ የምትጨምራቸው ነገራቶች አሉ እንደ ፕሮቴስታንት ማለት ነው። ፕሮቴስታንት ስትሆን ደግሞ ተጨምሯል ብለህ የምታምናቸው ነገራቶች አሉ። ምንድነው የተጨመረው? መጽሐፍ ነው። ለምሳሌ መጽሐፍ ኩፋሌ። እሺ መጽሐፈ ኩፋሌ። እሺ ለምሳሌ አሁን መጽሐፈ ኩፋሌ የአምላክ ቃል ነው አይደለም? መልስልኝ። ትቀበያለሽ? አንተ ትቀበለዋለህ ወይ? ጤነኛ አይደለም እንዴ? ስለና ያገባክም አንተ ትቀበለዋለህ መጀመሪያ? ለምን አያገባኝም? እኛ እኮ ማስረጃ የምናመጣው መረጃና ማስረጃ የትኛው መጽሐፍ ቅዱስ እያልኩ እኮ ነው። መጽሐፈ ኩፋሌ ያለበት መጽሐፍ ትቀበላለህ ወይ? ሁለቱንም የሚባል እምነት የለማ። መጽሐፈ ኩፋሌ ትቀበላለህ? የኦርቶዶክስንም ትቀበላለህ ከሆነ ይኸውልህ፣ ሁለቱንም የምትቀበል ከሆነ መጽሐፈ ኩፋሌ ትቀበላለህ ማለት ነው። ወይ አይደለም እኮ ነው ጥያቄ እኮ። ይሄም ወርቃማ ጥያቄ አይደለም እኮ ይጠይቁ ያለው ይኸውልህ፣ እኔ እያልኩ ያለሁትን ስማኝ። ሁለቱንም ትቀበላለህ አይደል? መጽሐፍ ቅዱስ አንቺ ታምኛለሽ ወይስ ትቀበያለሽ ነው? እኔ እኮ መጀመሪያ ያንተን ንገረኝ። ያንተን መጀመሪያ ማወቅ እፈልጋለሁ። ያንተን መጀመሪያ ማወቅ እፈልጋለሁ። እየሰማሽ ነው? መጀመሪያ ማወቅ እፈልጋለሁ። መጀመሪያ ማወቅ እፈልጋለሁ። ከምን ድገም እስኪ። ትቀበያለሽ ወይ? እየሰማሽኝ ነው? ከምን ድገም እስኪ። ኩኩ ምንድን ነው ያልከው? ኩፋሌ ማለት ምንድን ነው ያልከው? ድገም እስኪ። ለምንድን ነው የምትስቂው? አባባልክ ነው። የትኛውን መጽሐፍ ትቀበላለህ? በመጀመሪያ የምትቀበለውን መጽሐፍ ንገረኝ። የኦርቶዶክስንም የጴንጤንም መጽሐፍ ቅዱስ እግዚአብሔር ቃል እንደሆነ ትቀበያለሽ ወይ? ይኸውልህ አንድ ጊዜ ወይስ አይደለም በይ። ወገናችን አንዴ ሚውት አድርገህ አዳምጠኝ። እሺ አንጨቃጨቅ። ይኸውልህ አንዴ ሚውት አድርገህ አዳምጠኝ። አንተ አሁን ከመጽሐፍ ቅዱስ ጥቅስ የምትጠቅስ ከሆነ እኔ ከየትኛው መጽሐፍ እንደምትጠቅስ ማወቅ አለብኝ። ስለዚህ ከ66ቱ ነው ከ81ዱ ነው የቱ እንደሆነ ማወቅ አለብኝ። ሁለቱንም እቀበላለሁ የምትል ከሆነ ደግሞ ሁለቱንም መቀበል የሚባል ነገር የለም። ምክንያቱም 66ቱን ስትቀበል መጽሐፍ አይደሉም እነዚህ የተቀጠፉ ናቸው ብለህ የጣልካቸው መጽሐፎች አሉ። ገባክ አይደለ? 81ዱን ስትቀበል ደግሞ እነዛ ያጎደሉት አሉ ብለህ ነው የምታምነው። ስለዚህ ሁለቱንም እቀበላለሁ የሚባል ታሪክ የለም። አይ እቀበላለሁ ካልክ ደግሞ ከ81 አሐዱ ውስጥ መጽሐፈ ኩፋሌን ትቀበላለህ ወይ? እኔ አንድ ጥያቄ ልጠይቅሽ። እኔ የራሴን ጥያቄ ለመመለስ የትኛውንም ክፍል ሊጠቀም ይችላል። ስለዚህ መጽሐፈ ኩፋሌን ትቀበላለህ?
ሰማንያ አንድ አሐዱን ታምናለህ ማለት ነው። ለምንድን ነው ማለት ለምንድን ነው እኔ ዝም ብለህ የማትቀበለው ነው? ለምን ጠቅስልኛለህ? እኔ እዚህ ጋር ልጫወት ነው የምትቀበለው ነገር ላይ ለምን የማትቀበለው ለምንድን ነው? እኔ የምሰማክ ሚውት አድርግ። በቃ እሺ ሚውት አድርግ። አንተ መወየት አልፈለክም፣ ሚውት አድርግ። ምንም ቀላል እኮ ነው። ይሄንን ነው የምቀበለው፣ አለቀ። እኔ የምትቀበለው መጽሐፍ ትቀበያለሽ ወይ? እኔ ካልክማ ካላገባኝ ለምን አወራካለሁ? ከፈለሽ ከሳይንስም ከሁሉም አመጣለሁ፣ ግን መጀመሪያ ላይ የማመጣው የእግዚአብሔር መጽሐፍክን መለየት አቅቶካል። ጀለስ ትቀበያለሽ ወይ አትቀበይም? እንኳን ከሳይንስ ይኸውልህ መጽሐፍክን መለየት አቅቶካል። ኩፋሌ ማለት እንኳን አልቻልክም። ይኸውልህ እንኳን ሳይንስን ተውና መጽሐፍ የቱን ነው የምትቀበለው? የመጨረሻ ጥያቄ የቱን ነው የምትቀበለው? የመጀመሪያም አልጠየቅሽም እኮ የመች መጨረሻ ላይ ሄድሽ። በመጽሐፉ የሚያፍር ከሆነ በቃ ከስር ሆኖ ታብታብ ያድርግ ይሻላል። ከስር ሆኖ ታብታብ በመጽሐፉ የማያፍርና መወያየት ለሚፈልግ ሰው ነው። ቤት አንዴ ኡስታዛችሁ ጋር ለቀጥልማየው ችግር የለውም። እኛ የሱ ተወካይ ስለሆነ አምጣ መጽሐፍ ያልከው አንተ ትልቁ ላይ ተማሪያችሁ ጋር ነው የምቀጥለው። ችግር የለውም። እኛ የሱ ተማሪዎች በቂ ነን። እሱ ጋር ልቀጥል። የሱ ተማሪዎች ይቀየራን ያልከውን ቁርአን የተንሳኤ ቀን ሲመጣ ይቀየራን ብለሃል። ተማሪዎች ናችሁ ወደ ሰው ይቀየራን ብለሃል። አምጣ ማስረጃ። እኛ የሱ ተማሪዎች በቂ ነን እኮ ልኩ አስተማሪዎችህን ራሱ የሱ ተማሪዎች ማስተማር እንችላለን። እንኳን አንተን እናቀርጥ ይሰማሃል። ያንተን አስተማሪዎች የሱ ተማሪዎች ማስተማር እንችላለን ነው የምልክ እንኳን አንተ። ስለዚህ ቀየራን ብለህ ያስቀመጥከውን ነገር ማስረጃ አምጣ። ማስረጃ ካለህ ማስረጃ ከሌለህ ደግሞ ከስር ሆነ ታብታብ እንድታረግ እናደርጋለን። አንድ ጊዜ ይኸውልህ መጽሐፍ ይላል መሰለህ እሱ ጋር እንቀጥል። አንዴ ስሞል ይኸውልህ ሳይክ ወንድ ነህ፣ ግን አካሄድክ ምን አይነት ስራ ነው መሰለህ እየሰራክ ያለከው? መጽሐፍ ቅዱስ ላይ የራሳቸው የቤተክርስቲያን አባቶች ሴት ልጅ መማር እንኳን ወጣ መማር እንኳን ማትችለው ቤት ውስጥ ባሏን ተጠይቅ የተባለችው ለመማር እንኳን ጭንቅላቷ ጎዶሎ ስለሆነ ነው ይላልና ያንተ ጭንቅላት ልክ እንደዛ ማለት ሴቶች ይኸው በእስልምና ሴቶች ገሃነም ነው የሚገቡት። ለመማር ራሱ ጎዶሎ ስትጠይቂው ማለት ነው። አስተማሪ ተማሪ አትበል። ጥያቄ ካለክ በቃ ቀጥታ ጠይቅ። እሺ አስተማሪ ተማሪ ምናምን አትበል። ሴት አቱን እሺ፣ መጽሐፍ ቅዱስ ላይ እንደተጠቀሰችው ሴት አቱን፣ ማታመዛዝን ሴት አቱን። እሺ ወንድ ከሆንክ ቀጥታ ቀጥል። ሁለታችሁ ማውራት ትችላላችሁ። ባይዘው እኔ ስሞል ሁለታችሁ አንድ ሆናችሁ እኔ ነው እንጂ እንደ ስምክ ስሞላቱን ቀጥል ፕሊስ። ይኸው ሁለታችሁም አንድ ላይ ሆናችሁ እኔ ነው እንጂ መቀጠል አትችልም። አንቺ ግማሽ ነሽ። አንቺ ለምንም አትሆኝም። እሱ ጋር ልቀጥል። እንደ ስምካቱን ብዬ ካለው ወንድ ትመስላለህ ስትታይ፣ ግን እንደ ጎዶሎ ሴቶች አቱን። መጽሐፍ ቅዱስ ላይ እንደተጠቀሱት ማመዛዘን እንደማይችሉ ሴቶች አቱን። ጥያቄ ካለ ጠይቅ። ምን ዛሬ ማን ነው ቀኑ? ጁማ ነው። ምን ሆናችሁ ነው ክርስቲያኖች? ጣጣችሁ ነው ወይስ ምንድነው? ገና ነው ሰዓቱ ደግሞ ገና ነው። ዙር ራሱ አይደለም እና ምን ሆናችሁ ነው? ጤነኛ ከሆናችሁ በስነ ስርዓት አውሩ። ምን ሆናችሁ ነው? ጥያቄ ካላችሁ ጠይቁ፣ መልስ ካላችሁ መልሱ። ወደዛ ወደዚህ አንደኛ በሃይማኖታችሁ አትፈሩ፣ ሁለተኛ ጥያቄ ጠይቁ ስትባሉ ራሱ በስነ ስርዓት ጠይቁ። አለዛ ወደ ቀኝና ወደ ግራ መጓጓዝ ምንም ጥቅም የለውም በራሱ ማለት ነውና እድሉን እንስጣችሁ። መጠየቅ ከፈለጋችሁም አለን፣ መጠየቅ ከፈለጋችሁም አለን። እኛ የሁሴን ተማሪዎች ነን። አስተማሪዎቻችሁን ጳጳስና ቄሶች ራሱ ይዛችሁ ብትመጡ ማስተማር እንችላለን። ታይም ቀጥል። ታይም ማለት ተሙ አለ። መጠየቅ ነው መጠየቅ የምትፈልገው ምረጥና እንጠይቃለን ወይም ትጠይቃለህ። አለ እሺ ብሩክ አለ አሎ እሺ እንጠይቀህ ወይስ ትጠይቃለህ? ችግር እንጠይቁኝና የምችለውን መልሳለሁ፣ የማልችለውን ደግሞ ጥያቄ ስላለ እናንተ ጋር እናንተ ማቀርባለሁ። ጥሩ እሺ። መወደ ቅድም ጥያቄ እየጠየቀሽ ነበር። ጠይቂው ጥያቄሽን መወደ። ብሩክ አምላክ ጾታ አለው ብለህ ታምናለህ? አምላክ ጾታ አለው ብለህ ታምናለህ? ያው አምላክ እንኳን ያው ፈጣሪ ሆኖ ፍጡራኖችም ለምሳሌ ቅዱሳን መላእክቶች ራሱ ጾታ የላቸውም እና ግን ደግሞ እግዚአብሔር አምላክ ሲወለድ ደግሞ ለምሳሌ እኛም በነገራችን ላይ ይቅርታ አድርጉልኝና ላያግባባን የሚችሉት ነገሮች ይኖራሉ። ለምሳሌ ብላችሁ ብትጠይቁኝ እግዚአብሔር አምላክ
ለሰው ልጅ ድነት ብሎ የአዳም ልጅን ከሲኦል ለማውጣት ሲል ስጋን ለብሶ ወደ ምድር መጥቷል። በእናታችን በቅድስት ድንግል ማርያም ስጋዋን ተዋህዶ ወልድ ተወልዷል ነው። ይቅርታ እሺ ያቋርጥክ ነው። አሁን የምትናገራቸው ነገራቶች እኛ ይኸውልህ እድሜ ልካችንን ስንሰማቸው የኖርን ነገራቶች ናቸውና ቀጥታ አንተ በአንተ እምነት አምላክ ጾታ አለው የለውም? በቃችን ብቻ መልስልኝ። ኦኬ ለመመለስ እኮ ለምሳሌ እነዛን ጾታዎች ውስጥ ለመግባት መሰረታዊ የሆኑ ነገሮች እንዴት መሰለክ የሚደረገው? አንዴ እንዴት መሰለህ የሚደረገው? አምላክ ጾታ የለውም ትለኝና ታብራራለህ። አምላክ ጾታ አለው ትለኝና ትቀጥላለህ። እሺ በመጀመሪያ አምላክ ጾታ አለው የለውም? ቀጥታ ይሄንን ነገር መልስልኝ ነው። እሺ እንትን አንድ ዛፍ ጽድ አለ አይደል? ጽዱን ተው አንዴ ይቅርታ አድርግልኝ። እሺ ጽዱን ተው። አይ ስልሽ ጽድ የኮባ ቅጠል ላይ በቃ ይችላል። አንድ ጊዜ ይኸውልህ ጽዱን ተውና አምላክ ጾታ አለው የለውም ከዛ ታብራራለህ። በቃ መሰረቱ ሳይኖር እንዴት ነው አናቱ የሚኖረው? መሰረቱ ሳይኖር አናቱ እንዴት ጠቅኛለሽ? መሰረቱ ነው ከስር ሳይያዝ መሰረቱ ሳይያዝ እንዴት አናቱ ቆርቆሮን ጠቅኛለሽ? አናት አይደለም እየጠየኩ ያለሁት። በመጀመሪያ ይኸውልህ አንተ እኮ አናቱንም ታቹንም ታውቀዋለህ ከሆነ አይደለ? አምላክ ጾታ አለው የለውም ስልክ አንድ ጊዜ ይኸውልህ ሁለት አይነት ነገር እኮ ነው። ወይ ይኖረዋል አለው በቃ አምላክ ጾታ አለው ብለህ ትገላገላለህ፣ ወይ ደግሞ አይ አምላክ ጾታ የለውም በቃ ብለህ ምክንያቱም እንዴት እንደማይኖረው ታስረዳኛለህ። ገባክ አይደለ? በመጀመሪያ ግን አምላክ ጾታ አለው ወይም የለውም የሚለውን ነገር ግን ማስረገጥ መቻል አለብህ። ገባክ? ልቦለድ የኛ መጽሐፍ ቅዱስ ልቦለድ አይደለም ታውቂያለሽ። በጣም ረቂቅ የሚመረመር ተመርምሮ የተገለጸ ነገር ነው እንጂ ታውቂያለሽ የዝም ብሎ እኔ ተረት ጋር ልክ ልቦለድ ጋር ምናምን አትሂድ። አንድ ጊዜ ይቅርታ አድርግልኝና ልቦለድ ጋር ምናምን አትሂድ። በመጀመሪያ ደረጃ አምላክ ጾታ አለው የለውም የሚለው መልስልኝ። ጠየቅሽኝ አይደለ እኮ ማስረጃውን እኮ ልሰጥሽ ስል እኮ ከስር ጀምሬ ልሰጥሽ ስል አንቺ ከላይ መጀመሪያ መልሱ ሳትመልስልኝ የምን ማስረጃ ነው? መልስ ከመለስክ በኋላ የሳይንስ መጽሐፍ እኮ አይደለም የሳይንስ መጽሐፍ አይደለም እውነት ወይ ሐሰት ምን ነው ነገር አልጠየቅኩም። ይኸውልህ ብሩክ እኔ ማስረጃ አልጠየቅኩም። በመጀመሪያ ደረጃ አንተ አምላክ ጾታ አለው የለውም ትነግረኛና ከዛ በኋላ ወደ ማብራሪያው ትሄዳለህ። ገባህ አይደል? ማስረጃ ካለክ ማስረጃ ትከፍታለህ። አለው ካልክ እንዳለው ማስረጃ ትከፍታለህ። የለውም ካልክ እንደሌለው ማስረጃ ትከፍታለህ። ማስረጃ ይዛል። እኔ ማስረጃ አልጠየቅኩም። አምላክ እኔ ማስረጃ አልጠየቅኩም። በመጀመሪያ ደረጃ ምን አልከኝ? የአንቺ ነፍስ ጾታ አላት? ስለኔ ነፍስ አይመለከትክም። አንድ ጊዜ አምላክ ጾታ አለው የለውም? ስለዚህ መልሽልኛ። የአንቺ ነፍስ ጾታ አለው የለውም? እስቲ እቺን ጥያቄ መልሽልኝ። ተወኝና አንድ ጊዜ ይልቅ እኔ ተወኝና የአንተ አምላክ ጾታ አለው የለውም? በፈጣሪ አታውቅም አላውቅም በልና ሌላ ሰው ጋር እንቀጥል በቃ። ለምለምሽኝ ማንቺ ይቀርዶሽ ነው። እኔ ይልቅ አላስኬድክም። የትኛውንም አይነት ዙረት አላስኬድክም። ወቅ የትኛውንም ዙረት አንቺ መስመር ሂደትሽ ነው። እሺ ዙራ አለው በቃ እንዲህ ብለህ ተገላገር ከፈለክ አለው በለኝ። አምላክ ለምሳሌ መንፈስ ቅዱስ ለምሳሌ አብ ወልድ መንፈስ ቅዱስ አለን። ወልድ በእናታችን በቅድስት ድንግል ማርያም ነው ሲወለድ ወንድ ልጅ ተወልዷል። ስሙንም ቆይ እኮ አይደለም እነሱ የሚሉትን ሜትድ እኮ ለምሳሌ እነሱ አሁን መንፈስ ቅዱስን የሚሉ ወደዛ ስለሚሄዱብን ነው። እኔ አሁን ለምሳሌ ኖርማል እኛ ክርስቲያኖች ብንሆን ኖሮ የምንማሩ ነገሮች ስላሉ እነሱ ግን በእንደዚያ ነገር አይወስዱልንም። ለምሳሌ መንፈስ ቅዱስ ለምሳሌ አብ ወልድ መንፈስ ቅዱስን ስናይ ወልድ በመንፈስ ቅዱስ ሲወለድ የጠመመው ልታቃነው አትችልም። አላህ ያጠመመው ይላልና መርያም አንተ ደግሞ እንደዚህ ልትከራከር አይገባም። ክርስቶስ በስጋ የተገለጠው ጾታ አለው መርያም በመለኮት እሺ ይኸውልህ ኢየሱስ ራሱ ደንቆሮች ዲዳዎች እያለ ይናገራል። እሺ ስለእናንተ ነው የሚያወራው። አሁን ሚውት አድርገህ አዳምጥ። ሌላ ወሬ አታወራ። ብሩክ ቀጥል። ስለ ሴቶች ያወራው ቁርአን እናንተ ጋር ሴቶች ጉድ ናቸው። ይኸውልህ በእኛ የሚባል ነገር የለም። የእሱን አሳየካለሁ በኋላ። አሁን አታቋርጠኝ። ብሩክ ቀጥል። አምላክ ጾታ አለ የለውም? ወልድ ሲወለድ አለው። ወልድ በእናታችን በቅድስት ድንግል ማርያም ሲወለድ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ወልድ አላልኩክም። በመጀመሪያ አምላክ ጾታ አለው የለውም? ይቅርታ በጣም ልንግባባ ስለማንችል ያው ዶንቆሮ ብሎ መስደብ አለው ብለህ እስኪ አምላክ ጾታ አለው የለውም? ይኸውልህ አለው ወይም የለውም በለኝና ከዛ በኋላ አስረዳኝ። ብሩክ አምላክ ጾታ አለው ወይም የለውም በለኝና አስረዳኝ። እሺ እንትናችሁ መሀል ላይ ልግባና አንድ ጊዜ አትግባ። አንዴ እሱ ችግር የለውም። እሱ ይቀጥል ካለ ትቀጥላለህ። ችግር የለውም። ብሩክ መጀመሪያ ጨርስ። ይቀጥል። እሱ ይቀጥል። አንተ ከብዱካል እኮ ነው ይቀጥልና ከዛ በኋላ እሱን ጥያቄ ነው መልስላችሁ። ሰምታችኋል አይደል? ያው ብሩክም ከብዱኛል። በቃ ሌላ ሰው ይቀጥል ብሏል። አምላክ ጾታ አይኖረው አያውቅም። አልከበደኝም።
እሺ ካልከበደ ቀጥል። አትረጂማ። እኔ በማስረዳሽ መንገድ ካልከበደ ቀጥል። አምላክ ጾታ አለው የለውም? እሺ አንድ ጊዜ ዝም በይና ያስረዳሽ። እሺ አንድ ጊዜ ዝም በይ። ይቅርታ ብንጠጣምና አንተ ዝም በይ። መሀል እየገባህ ካታሽቃብጥ ጤነኛ አይደለክም እንዴ? በመሀል ጎዶሎ ምናምን ይላል። ሚውት አድርጋ አዳም። እውነት ሲኖር ደንቆሮ እኮ ነኝ አንቺ ጋር መጥቼ እዚህ ስለተወያየው ማለት ነው። ኢየሱስ ነው ደንቆሮ ያለ። እኔ ደንቆሮ አይደለሁም። አንተ ነው ኢየሱስ ደንቆሮ ያለ። ዝም ብለሽ አዳምጪ። እሺ ቀጥል። እሺ አምላክ ጾታ አለው ወገናችን፣ እየሰማሁህ ነው። ስሚኝ፣ እየሰማችሁኝ ነው? እሺ ማን ያስወረደው? የለም አልወረድክም። እሺ አምላክ ጾታ አለው የለውም? በሰማይ በኩል ሄዶ ነው ይሰማል። ቀጥል። ይሰማል አይደል? ኔት ይዞታል። እየተሰማኝ ነው። እኔ አንተ ግን ኔትወርክ ሳይዝክ አይቀርም። እሺ ይሰማኛል። እሺ ጥያቄሽ አምላክ ጾታ አለው ወይስ የለውም ነው አይደል? አዎ ኔት ይዞታል። ኔትወርክ ይዞታል። ተሙ ይመልስ። ተሙ ተሙ ካለ ቀጥል። ተሙ አለክ? ተሙ አሁን አይሰማም? ይሰማል። ቀጥል። እሺ ጥያቄያችሁ አምላክ ጾታ አለው ወይስ የለውም ነው አይደል? አዎ እሺ በመጀመሪያ ጥያቄውን ለመመለስ ያክል አምላክ ጾታ የለውም፣ ኖሮትም አያውቅም፣ ሊኖረውም አይችልም። አጠቃላይ ዋናው መልሴ ማለት ነው። እሺ ነገር ግን አንድ ጊዜ አንዴ ምንድነው እምነትክ? በመጀመሪያ ፕሮቴስታንት ነህ? ኦርቶዶክስ? ኦርቶዶክስ ተዋህዶ። ቀጥለው። እሺ ስቀጥል ዋናው መልስ ይፈልጋችሁት ይሄን ነው አይደል? አምላክ ጾታ አለው የለውም የሚለውን ነው። እሱን መለስኩላችሁ። አምላክ ጾታ የለውም። ጾታ ሊኖረውም አይችልም። ሃይማኖት አቦን ትቀበላለህ? ነገር ግን መጽሐፈ ሚላድን ትቀበላለህ? አው እቀበላለሁ። እሺ በአዳም ላይ ያለው መልክ ሁሉ በአብ በወልድና በመንፈስ ቅዱስም አለ ይላል። ራስም ቢሆን ገጽም ቢሆን ጆሮችም ቢሆን እያለ ይገልጻል። እና እሺ ታውቀዋለህ ሲመስለኝ። እሺ ምን ይያለ ታዲያ ከዚህ ጋር የሚያገናኘው ነገር ምንድነው? ጾታ ስለመኖርና ስላለመኖር በአዳም ላይ ያለው መልክ ሁሉ ማለት ነው ማለት ነው። በአብ በወልድና በመንፈስ ቅዱስ አለ። ራስም ቢሆን ገጽም ቢሆን እያለ ነው። ገጽ ምን ማለት ነው? በመጀመሪያ አንድ ጥያቄ ልጠይቃችሁ። ጠይቃችሁኝ ዋናውን ጥያቄ መልሼላችኋለሁ። አንድ ጥያቄ ልጠይቃችሁ። አልመለስክም እንጂ አምላክ ጾታ እንዳለው እኮ ላሳየህ። አምላክ ጾታ የለውም አልኩሽ። የለውም አልኩሽ አይደል? ይኸውልህ ከዚህ ጥቅሶች ገና አሳይካለሁ። አንድ ጥያቄ ልጠይቅሽ መልሽልኝ። ከዛ በኋላ አትወጣም። ይኸውልህ አንድ ጊዜ አሁን መጠየቅ ጾታ የለውም። እኔ ልታሳምኚኝ አትችይም። እየነገርኩሽ አለው እያለ ነው መጽሐፍክ። አለው እያለኝ እኮ የለውም አይልም። እንደዛ ብሎ ማያውቅ የትኛው መጽሐፍ እያሳየውክ እኮ ነው። መጽሐፈ ሚላድ ይኸው በአዳም ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ አለ እያለ ነው። አይውልሽ አብ ወልድ መንፈስ ቅዱስ የራስ መልክ ገጽ ባህሪ አላቸው የራሳቸው። አብ ወልድ መንፈስ ቅዱስ ባህሪ አለ። የሚያሳዝነው ግን መጽሐፍ ያለው በአዳም ላይ ያለው እያለ ነው። ስሚ አላቸው። እኔ ልንገርሽ ደግሞ መጽሐፉን ደግሞ እኔ ላስረዳሽ። እሺ አስረዳኝ፣ ደስ ይለኛል። አብ ወልድ መንፈስ ቅዱስ በአገዛዝ በስልጣን በባህሪ አንድ እንላቸዋለን። በአካል በገጽ ደግሞ ሶስት እንላቸዋለን። አብ ፍጹም መልክ ፍጹም ገጽ ፍጹም አካል አለው። ወልድም ፍጹም መልክ ፍጹም ገጽ ፍጹም አካል አለው። መንፈስ ቅዱስም የራሱ የሆነ ፍጹም ገጽ ፍጹም መልክ ፍጹም አካል አለው የራሱ የሆነ። እሺ የአዳም ገጽ አብ ወልድ መንፈስ ቅዱስ አላቸው ማለት እሺ እኛ የሰው ልጆች ወይም ደግሞ የአዳም ልጆች የተፈጠርነው በስላሴ ገጽና አምሳያ ነው። ሙሉ ለሙሉ አምሳያ ነው። አምላክነትም ቢሆን ለማሰብም አምላክነት ምን
አምላክነት ምን እኛ የተፈጠረው አምላክነት ነው። ሰሚኝ እሺ አትሳሳት። ያስረዳሁት ነው አይደል? እየሳትኩ አይደለም። የጸጋ አምላክነት ተሰጥቶናል። ቅዱሳን የመጨረሻውን 10ቱን ማዕረጋት ሲጨርሱ የመጨረሻ ከሚኖሳት ወይ ደግሞ ታርግልኝ ላቋርጥክ ነው። ቅዱስ ሲደርሱ ሌላ ዙር እየመታክ ነው። አንዴ ሌላ ዙር እየመታክ ነው እኮ አዳምጪኝ። እኔ አንቺ በፈለግሽው መንገድ ነው እየመለስኩልሽ ያሉት። አንድ ጊዜ በመጀመሪያ ይልክ ጥቅሱ ላይ ያለውን በአብ በወልድና በመንፈስ ቅዱስ አለ ራስን ቢሆን ምናምን ገጽም ቢሆን እያለ በአዳም ላይ ያለው መልክ ሁሉ የሚለው ምንን ለማለት ፈልጎ ነው? ይሄንን አንድ ጊዜ አስቀምጥልኝ። ምንን ለማለት ፈልጎ ነው? በአዳም ላይ ያለው መልክ ሁሉ መልክ ማለት እኮ ልንገርሽ፣ መልክ የምንለው የሚታየውን ከሰው ልጅ የሚታየውን ነው አይደል? አዎ መልክ የምንለው አሁን ያንቺ መልክሽ ቆንጆ ነው ከተባለ ገጽሽ ላይ ፊትሽ ላይ ያለውን በሙሉ እንትን እንለዋለን። እግዚአብሔርም አይን ጆሮ አለው። ነገር ግን እንደኛ እንዲህ በሚያዝ በሚጨበጥ ነገር አይደለም። ያያል፣ ሁሉንም ያያል። ኦኬ ጎበዝ፣ በቃ አሪፍ እየተግባባን ነው። አንተ አሪፍ ነጥብ ጋር መተካል። እሺ ቀጥል ጎበዝ። ይሰማል የኔ ድምጽ ወይስ የእሱን የተቋረጠው? ተቋርጠ ነው ወዳይ እሱ ነው። እሺ አሪፍ ነጥብ ጋር ደርሶ ነበር። ባይቋረጥ ነበር። አዎ ይሰማል። ቀጥል። እሺ አይን፣ ጆሮ፣ አፍ፣ አፍንጫ አለው። ያይበታል፣ ይሰማል፣ ይናገርበታል። ነገር ግን አንቺ እንደምትዩ አንቺ ተቋርጠካል። ወይኔ ሊዘጋ እንዳይሆን ብቻ ነው። ገስቱን እየነካካችሁት ነው። ገስቱን እየነካኩት ስለሆነ ነው። አድነቶች አትነካኩት። እሺ ዛሬ በቃ ወገናችን ሊያምንልን ነው። ጾታ አለው አምላክ ጾታ አለው። እሺ ካለ ቀጥል። ወረደ ኔትወርክ ኧረ ተው والله ኔትወርኩ ደግሞ እሺ ሌሎች አሉ። ሌሎችን ጠይቃቸው እሱ እስከሚመጣ። እሺ አይ ቲንክ ደግሰው ይቀድማል መሰለኝ። እሺ ሰብ አለክ ቀጥል። ይሰማል። እሺ አምላክ ጾታ አለው ለሚለውን ልሞክረው። እሺ ሞክር። ቀጥል። እሺ ሞክራለሁ። ለምሳሌ እኛ በስላሴ የምናምነው ቅድስተ ስላሴ እንላለን። ቅድስተ ስላሴ ስንል ደግሞ ያው የሴት ጾታ ይመስላል፣ ግን አገላለጹ ለምሳሌ ፀሐይ ወጣች ስንለው ፀሐይ ጾታ ስላላት ሳይሆን እንትኗን ለመግለጽ ነው። በጣም ፐርፌክት ሆሊ በመሆኑ ምክንያት ነው ቅድስተ ስላሴ የምንለው እንጂ በዚህ አገላለጽ ነው የሚገለጸው እንጂ አምላክ ጾታ የለውም። አምላካችን መንፈስ ስለሆነ መንፈስ ጾታ የለውም። እሺ እኔ ደግሞ ይኸውልህ ስለ አጠራር አይደለም። እሺ እኔ አጠራር ጋር ቅድስት ምናምን ስለሚለው ጋር እዛ አይደለም የመጣሁት። አሁን እኔ ያለሁት አብ ወልድና መንፈስ ቅዱስ የሰው ልጅ እንደያዘው አይነት ጾታ አላቸው ወይ? አካል ማለት ነው ሰውነት ጾታ አላቸው ወይ? አብ ወልድ መንፈስ ቅዱስ የሰው ልጅ እንደያዘው አይነት ጾታ አላቸው የላቸውም? እንደዛ የላቸውም። አዎ ጎበዝ። እሺ ኦርቶዶክስ ነህ አይደለ? አዎ። መጽሐፈ ሜላድን ትቀበላለህ? አዎ እቀበላለሁ፣ ግን አላነበብኩም። እቀበላለሁ። እሺ ምን ይላል መሰለክ? በአዳም ላይ ያለው መልክ ሁሉ ይላል በአብ በወልድ በመንፈስ ቅዱስ አለ። ራስን ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው ይላል። አዳምን በቃ እኛ ማለት ነው አይደል? አዳም ማለት የሰው ልጅ ነውና የሰው ልጅ ላይ ያለ እያንዳንዱ መልክ በአብ በወልድ በመንፈስ ቅዱስ አላቸው እያለ ነው መጽሐፈ ሜላድ። ምን ትላለህ? አዎ ይሄማ ስላሴ 3% ማለቱን ይገልጻል። ለምሳሌ አዳም ፐርሰን ነው አይደል? አዎ አዳም ፐርሰን ስለሆነ ለአንድ ፐርሰን የሚገባው ነገር ሁሉ ለአብም ለወልድም ለመንፈስ ቅዱስም ይገባል እያለ ነው። ይህ ማለት ሶስቱም የስላሴ አካላት ፐርሰን ናቸው እያለ እንጂ ጾታ አላቸው እያለ አይደለም።
እሺ ምን እያለ መሰለክ አሁን እዚህ ጋር እየጠቀሰ ያለው ስለ ፐርሰን ምናምን አይደለም። እሺ ፐርሰን እየከፋፈለ አይደለም። እዚች ጋር እያወራ ያለው ስለ ሰው ልጅ አካል ነው። ስለ ጆሮ፣ ስለ አይን፣ ስለ አፍንጫ፣ ስለ ከንፈር፣ ስለ እጆች፣ ስለ እግሮች፣ ብቶች ገባክ አይደለ? በቃ እኛ ሰው ስንባል የሰው ልጅ ላይ ያሉ እያንዳንዱ አካላቶች በአዳም ላይ ያለው መልክ ሁሉ መልክ ነው እያለ ያለው ስለ ገጽታ ነው እያወራ ያለው። በአብ በወልድ በመንፈስ ቅዱስ አለ ራስም ቢሆን ገጽም ቢሆን እያለ ይሄ ሰው ላይ ያለው ገጽታ በአብ በወልድ በመንፈስ ቅዱስ ላይ አላቸው እያለ ነው። ምን ትላለህ? እኛም ግራ ገብቶናል፣ እኛም ደንግጠናል። እሺ አዎ ማለት ምን መሰለሽ አብ የራሱ የሆነ ገጽ አለ፣ መልክ አለ። መንፈስ ቅዱስም እንደዛው 3% ብለን ስለምናምንበት ነው። እንደ አዳም ማለት ነው። በአዳም ላይ ያለው መልክ ሁሉ ለምን አለሽ? አዳም ምን አመጣው እዚህ ጋር? ለምሳሌ አዳም ያያል፣ ይሰማል አይደል? ማየት መስማት አላለም እኮ እንትና። አንተ እንደፈለጋችሁ ነው እንዴ ጥቅሱን የምትቀይሩት? ስለ ማየት ስለ መስማት አይደለም፣ ስለ ገጽ ነው እያወራ ያለው ብሏል። መልክና ገጽ ነው እያለ ያለው። ገጽ ማለት ምን ማለት ነው? ገጽ ማለት ምን ማለት ነው? የአንድ ሰው ገጽታው ማለት ምን ማለት ነው? አንተ መስማትህ ገጽታክ ነው። ገጽታህ ማለት ፊትክ ነው አይደለ? የሚታየው አካልክ ነው አይደል? ገጽታክ አዎ የሚታይ አካል ነው አይደል? ገጽታ እኮ ገጽታ የሚታይ አካል ነው አይደል? እኔ ሳይክ ማይክ ፊትክ እጅክ እግርክ አይደለ ገጽታክ? አዎ ገጽታዬ እንደዛ ነው አይደል? በቃ እና በቃ በዛ መልኩ ጀስት ላይክ ዛት አብም የራሱ የሆነ ገጽታ አለው እያለ ነው መንፈስ ቅዱስ። እዚህ ጋር ደግሞ በሚያሳዝን ሁኔታ ይኸውልህ ሳብ የራሱ የሆነ ገጽታ ሳይሆን ያለው በአዳም ላይ እንዳለው አይነት ገጽታ እያለ ነው። እኛም እሱ ነው ያሳዘነን። የራሱ አይነት ቢልኮ ጥሩ ነበረ፣ ግን በአዳም ላይ ያለው እያለ ነው። ስለዚህ በአዳም ላይ ያለው ገጽታ እያለ ነው። ምን ትላለህ እኮ ሰው የእግዚአብሔር ምሳሌ ስለሆነ ነው እኮ ሰው ለምሳሌ ኑ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ስለጀመረ ነው እንግዲህ ይሄንን እያለ ያለው እንጂ ጀስት ላይክ አዳም እሱ አዳምን ይመስላል እያለ አይደለም። በአዳም መልኩ አዳምን ይመስላል እያለ ነው። ለመሰለክ አንዴ አስጨርሰኝ እኔን እሺ አስጨርሰኝ። ለመሰለክ ያልኩክ እንደዛ አሁን እዚህ ጋር እያልክ ያለከው አንተ እንትን ማለት መስማት ምናምን ነው የሚያሳየው እያልከኝ ነው። ነገር ግን እዚህ ጋር ያለው ስለ መልክና ስለ ገጽታ እያወራ ነው። በአዳም ላይ ያለው መልክ ሁሉ አለ ይኸውልህ ስለ ገጽታ ነው። በአብ በወልድ በመንፈስ ቅዱስ አለ ራስም ቢሆን ገጽም ቢሆን አለ። ገጻችን የሰው ልጅ ያለው ገጽ አዳም ያለው ገጽ ራሱ ለአብ ለወልድ ለመንፈስ ቅዱስ አላቸው። ጆሮዎችም ቢሆኑ አይኖች ቢሆኑ አፍንጫ፣ ከንፈር እያለ የገጽ አይነቶችን እየጠቀሰ ነው። እጆች፣ እግሮች እያለ ብቶች እያለ የሰው ልጅ ያለውን የሰውነት ክፍሎችና ገጽታዎች እየገለጸ ነው። ከዛሳ ለአብ ለወልድ ለመንፈስ ቅዱስ ሙሉ የሰው ልጅ አካል አላቸው አለ። እሺ ከዛ እንዴት ነው መስማት ብላችሁ የምትቀይሩት እናንተ? ባጭሩ በቃ ላስረዳሽና እኔም እንትን ስለምሆን ባጭሩ ላስረዳሽ። እሺ አዳም ላይ ያለው ገጽ ባጭሩ አዳም ፐርፌክት ማን ማለትም ፍጹም ሰው መሆኑን ይገልጻል አይደል? አዎ ይገልጻል። አዎ ስለዚህ አዳም ላይ ያለው ሁሉ ገጽ አዳም ፐርፌክት ማን ወይም ፍጹም ሰው መሆኑን የሚገልጽ ከሆነ ለእግዚአብሔር ግን በአዳም ላይ ያለው ገጽ ማለቱ እግዚአብሔርም ደግሞ አብም ፐርፌክት ጋድ ወይም ደግሞ ፍጹም አምላክ መሆኑን ነው የሚገልጸው። ልክ እንደዛው መንፈስ ቅዱስም አሁን የሳትካትን ነገር ልንገርክ አዳም የራሱ አሁን አንተ እንዳልከው የሚሆነው ምን ቢባል መሰለክ አዳም ራሱን የቻለ የራሱ የሆነ ገጽ አለው ቢል አው በቃ አዳምን ሰው ያደረገው የሰውኛ ገጽ አፍንጫ፣ አፍ ምናምን ነገር ጾታን ጨምሮ አለው። አምላክም እግዚአብሔርም ከአዳም ጋር የሚመሳሰል ሳይሆን አምላክም የራሱ የሆነ ፍጹም ገጽ አለው ቢሆን አው አምላክም የራሱ የሆነ ገጽ አለው። አዳምም ራሱ የሆነ ሰው ያደረገው ጾታ ያለው ራሱን የቻለ ገጽ አለው ብለን እንደመድማለን። ነገር ግን እዚች ጋር ምን እያደረገ ነው መሰለክ መጽሐፉ አዳም ላይ ያለው ገጽ አዳምን ፍጹም ሰው ያደረገው ገጽ አዳምን ፍጹም ሰው ያደረገው ጾታ፣ አይን፣ አፍንጫ ቀጥታ ለአብ ለወልድ ለመንፈስ ቅዱስ አላቸው እያለ ነው። እሺ በቃ አሁንም ደበላን ቆጣ ገባካ አይደለም አዳም ፍጹም ሰው ያደረገው መስማቱ ማየቱ ነው አይደለ?
ለማለት እዚህ ጋር ግን ስለማየት አይደለም። እዚህ ጋር እያወራ ያለው ስለማየት አይደለም፣ ስለ ገጽ ነው። አንድ ጊዜ ማለት ገጽ ፍጹም ሰው የሚያደርግ ነገር ነው እኮ ሰው ፍጹም ሰው የሆነበት ፍጹም ማለት መስማት ምናምን አይደለም። ለምን መሰለክ እዚህ ጋር እያወራ ያለው ስለ አካል ነው፣ ስለ ሰውነት ነው። ምክንያቱም በአዳም ላይ ያለው መልኩ ሁሉ አንተ እኮ ይኸውልህ ሙሉ ለሙሉ ጥቅሱን ቀይረክ መስማት ነው እያልከኝ ነው። እዚህ ጋር መስማት አይደለም እያለ ያለው ስለ አካላዊ ገጽታ ይኸውልህ ስለ አካላዊ ገጽታ አውርቶ ሰላም እንዴት ናችሁ? ሰላም ናችሁ ወይ? ሚውት አድርጋ እንዴ ቆይ ናታን ሚውት አድርግ እሺ። ይኸውልህ ስለ አካላዊ ገጽታ አውርቶ ማለት ነው ቀጥታ ጆሮ፣ አይን፣ አፍንጫ፣ ከንፈር፣ እጅ፣ እግር ብሎ የተወሰነ ጠቀሰና ብት ብሎ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል ሙሉ ገጽታ ማለት ነው። አይን አፍንጫ ምናምን የምንለው ላይ ያለው ገጽታ ኖት መስማት ምናምን እኮ አይደለም ማየት አይደለም ያለው ስለ ገጽታ አወራና ገጽታ ከገጽታዎችም ደግሞ የተወሰኑትን ዘረዘረ። አይን፣ አፍንጫ፣ እግር ምናምን ብቶች ምናምን ብሎ ዘረዘረና ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። በቃ አዳም ላይ ያለው ሁሉ አላቸው አለ። ገባክ አይደለ? እዚች ጋር እንዴት ነው አሁን ይሄንን ቆይ እንዴት ነው መስማት ብለን የምንቀይረው? ምን ማለት ነው? ገጽታ አለና በአንድ ምሳሌ ብቻ አብራራ። እሺ በአንድ ምሳሌ ብቻ ልጨርሰው። በቃ ነው ምን መሰለሽ አካል ብለን እንውሰድ። ከአካሉ ደግሞ አይን ብለን እንውሰድ። አዳም ላይ ያለው ገጽ አንዱ አይን ነው። አዳም አይን እንዳለ እግዚአብሔርም አይን አለ። አዳም አይን እያለ እግዚአብሔር ግን ከአዳም ያለውን ገጽ የለውም አንልም። አዳም አይን ስላለ እግዚአብሔርም አይን አለ፣ ግን እንደ አዳሙ አይደለም ነው። በቃ አሁን በቃ አሪፍ መጣክልኝ። አንዴ አልጨረስክም ግን እሺ አሪፍ መጣክልኝ። አዳም እንግዲህ አይበቃም። አንዴ በቃ አሁን እኮ ተግባብተናል፣ ተስማማን። አሁን ገና ተግባባን፣ አሁን ተገናኘን። በቃ አንድ ሀሳብ ላይ ገብተናል። ስለዚህ እዚች ጋር ምን አልከኝ? አይን ሲባል እግዚአብሔርም አይን አለው፣ ነገር ግን እንደ ሰው ልጅ አይነት አይን አይደለም። ቀጠልክና ጆሮ አለው፣ ነገር ግን እንደ ሰው ልጅ አይነት ጆሮ አይደለም እያልከኝ ነው። አይነቱን እናያለን፣ ችግር የለውም ምን አይነት እንደሆነ። ነገር ግን ከላይ ምን ይላል መሰለክ? አይን ብቻ ብሎ እኮ አለየውም። በሚያሳዝን ሁኔታ አይን አፍንጫ ብቻ ብሎ አይደለም የዘረዘረው፣ በአዳም ላይ ያለው መልክ ሁሉ ብሏል። ስለዚህ ጾታ የሚባለውም ነገር አለው ማለት ነው። እንዳንተ አባባል ግን ለእግዚአብሔር በሚመጥን መልኩ ጾታ አለው ማለት ነው እግዚአብሔር። በአንተ አባባል ገና የአዳምን የሚመስለው የአዳምን እንደሚመስል እንመጣበታለን። ግን እግዚአብሔርም ጾታ አለው ማለት ሁሉ እኮ ነው የሚለው። ሙሉ አካል አላቸው አለ። ለአዳም ያለው ሙሉ አካል አይን ብቻ አይደለም፣ አፍንጫ ብቻ አይደለም፣ ወይም ደግሞ ጆሮ ብቻ አይደለም፣ ሙሉ አካል ስለሚል ሙሉ አካል የሰው ልጅ ሙሉ አካል ደግሞ አዳም ላይ ያለ መልክ ደግሞ ከመልኩ ውስጥ ደግሞ አንዱ ጾታ ነው። ጾታውን ደግሞ ለምን ትቀንሰዋለህ? ጾታ አካል ነው። ጾታ ምንድን ነው? እሺ ማለት ጾታ ስልሽ እኮ ለምሳሌ ወንድና ሴት መባሉ ነው አይደል? ጾታ እኔ ወንድና ሴት ጋር ጾታ በቃ ወንድን ወንድ ያደረገበት ጾታዊ አካል አለው አይደለ? አዎ ለዛ አሁን ለምሳሌ እሱ አካል አሁን አዳም ላይ አለ፣ እግዚአብሔር ላይ የራሱን በሚመስል መልክ አለው እያልከኝ አይደለም? ጾታ ስልሽ አዳም ላይ በምን መንገድ ነው ያለው? ታውቀዋለህ? አዳም ላይ ያለውን እኔ ላስረዳክ እንዴ? አዳም ላይ አዳም ወንድ ነው አይደል? ወንድ ነው። አዎ አዳም ወንድ ነው። ለእግዚአብሔርስ ደግሞ ጾታው ምንድን ነው ብዬ ቀድም ነግሬሽ ነበርኩ። ለምሳሌ ቅድስት ሥላሴ እንላለን። ይሄ ደግሞ አንዴ ቆይ የእግዚአብሔር ጾታ አካል ይኸውልህ፣ አሁን አይን ምናምን ተስማማን መጀመሪያ አይደለ? እሱ ችግር የለውም። በአዳም ላይ እንዳለው አይነት ነው። አንዴ ይኸውልህ በአዳም ላይ እንዳለው አይነት ነው። እሱን በኋላ እንስማማበታለን። ግን አንተ አሁን ጾታ ስትል ጾታ የሚባለውን አካል ለሰው ልጅ የሆነ አይነት አለው እና ለአብ ያለው ደግሞ ምን አይነት ነው ብለህ ነው የምታምነው አንተ? መጀመሪያ ግን ጾታ አለው የሚለውን ተስማምተካል። ግን ጾታ አለው የሚለውን ግን ተስማምተካል ማለት ነው። አዎ ተስማምተናል። በቃ አሁን ልመልስልሽ። አዎ ብለካል፣ አምነካል። ጾታ አለው። ቆይ ጾታ አምነናል አይደለ? አዳም ላይ ካለው አለው። ቆይ ተስማምተካል መጀመሪያ ምን አይነት የሚለውን ቆይ ምን አይነት የሚለው ጋር ሳንሄድ በፊት ይኸውልህ ምን አይነት ቆይ የእግዚአብሔርን ጾታ ምን አይነት የሚለው ጋር ከመሄዳችን በፊት በመጀመሪያ አምላክ ጾታ አለው የሚለውን ደግሞ አምነካል። ከዛ ምን አይነት ጾታ እንደሆነ ልታስረዳኝ ነው? አይደለም ምን አይነት ጾታ እንደሆነ ላስረዳሽ።
እኮ ምን አይነት ጾታ እንደሆነ ልታስረዳኝ ነው። መጀመሪያ ግን አምነካል ጾታ እንዳለው አምላክ ጾታ አለው የሚለውን። አይ ጾታ አለ ማለት እኮ እንዴት ላስረዳሽ አስመኛ። አንዴ ቄርሎስ አንዴ የሚታርሽ ከሱ ጋር ጨርስና ትቀጥላለች። ችግር የለውም። መጀመሪያ ግን ይኸውልህ አባ አንዴ የሚታርግ አይመለከትክም። እድል እየሰጣችሁ ይሆናል። አንድ ጊዜ እንትን ሐሳብ ያለው ሰው አለ። ናታን ሐሳብ ያለው ሰው አለ። ጊዜ ይኸውልህ እኛ በተራ ያወራነው እኮ ማውራት ስለማንችል ሳይሆን ተራ እየጠበቅ ተራ በተራ አንድ ጊዜ ያስገቡኝና የረባም አልቆይም። አላስገባም። እሳቸው ጨርሱ መጀመሪያ። ትልቅ ሰው አታከብሩም እንዴ እናንተ? እሳቸው ጨርሱ መጀመሪያ። ዋንዴ ከእግዚአብሔር ለኛ ሲወሽ ዝም አንቺ ይኸውልህ ቄርሎስ ማንንም አውራ አላለክም፣ ማንንም አልፈቀደልክም። እሺ አንዴ እሳቸው ይጨርሱ። ለአባታችሁ ክብር የላችሁም እንዴ እናንተ? ስርዓት የላችሁ? እሳቸው ይጨርሱና ከዛ ታወራላችሁ። እንዴት ስላሴ እኮ ጾታ አለው ይያል። ይኸውልህ ሚውት አድርግ ቄርሎስ። ምን ሆነካል? ትልቅ ሰው ናቸው፣ እሳቸው ማውራት ይችላሉ። ህፃን አረካቸው እንዴ? ቀጥሉ አባ። ክብር ይኖራችሁ ሲል አባቶቻችሁ። እኔ አባት አይደለሁም። ይሰማል? እሺ ቀጥሉ በቃ ችግር የለውም። አባት ሙሉ ቀጥሉ። አዎ እሺ አሁን ልጨርስ ባጭሩ እና በመጀመሪያ ተስማሙ። አንዴ ጾታ አለው የሚለውን ተስማሙ። ከዛ ጾታውን ሊያስረዱኝ ነበር። ይሄ ቄርሎስ የሚባል ሰው የኔ ገባው በመሃል። ጾታ አለው የሚለውን ተስማሙ መጀመሪያ። አይደለም አልተስማማንም። እሺ እሱን እንስማማ መጀመሪያ እሱ መስማማት አለብን። ይኸውልህ እርሶ ምን አሉ መሰላችሁ? አይን አለው አይን አለው ሲባል ይኸውልህ አንዴ ያልከውን መጀመሪያ ልድገምልህ። አይን አለው ሲባል አዎ እግዚአብሔርም አይን አለው። በአዳም ላይ ያለው መልክ ማለት አይን ልክ እኛ የሰው ልጆች እንዳለን እግዚአብሔርም አለው፣ ግን የራሱን የሆነ አፍንጫም ሲባል ጆሮም ሲባል በተመሳሳይ መልኩ እኛ የራሳችን አይነት አለን፣ እሱም የራሱ አይነት አለው። አይነታ ነገር ነው ያነሱት መጀመሪያና ጾታ የሚባለውስ ነገር አለው ወይ? ከዛ በኋላ ደግሞ ምን አይነት ነው የሚለውን ታስረዱኛላችሁ። ጾታስ አለው ወይ? እሺ ስለዚህ ጾታ አለ ወይስ የለው የሚለውን እሺ ላስረዳሽ። አሁን አይን እንዳለ አዳም ላይ ያለውን ገጽ አለው ካልን በኋላ ግን በራሱ መንገድ ነው በራሱ እንትን ነው በአምላክነቱ ነው ያለው ብለናል አይደል? አሁን አጭሩ ጥያቄ ይኸውልህ አብ ወልድ መንፈስ ቅዱስ ጾታ አላቸው የሚለውን አንዴ ጾታ አላቸው የሚለውን አይደለም የላቸውም በሉኝና እንዳላቸው ላሳያችሁ መጀመሪያ። አለው የለው የሚለውን ካሳያችሁኝ በኋላ ከነገራችሁኝ በኋላ ያስረዱኛል። መጀመሪያ አለው የለው የሚለውን ንገረኝ። ኮንክሉዥን የመጨረሻው መልስ የለውም። ለምን የመጨረሻ እያወራን አይደል? ዝም ብሎ መጨረስ የለም። ቆይ እንጨርሳለን። የለውም ነው መልሱ። የለውም ግን ጾታ ሲባል ለምሳሌ ቆይ አንዴ የለውም አሉኝ አባዬው። አሁን እየካዱ እኮ ነው። አሁን እየካዱኝ ነው ለመሰላችሁ። አንድ ጊዜ እኮ ቆይ ልንገራችሁ። ይኸው አይና ፍንጫ አንድ ጊዜ ሲጀመር ማለት ነው። አንቺ እየካዱኝ ነው እያልሽ አታውሪ ሲጀመር ማለት ነው። ክብር የላችሁም እያልሽ ታወሪያለሽ። በዛ ናታን ሰው አታቋርጥ። እዚህ ጋር ትልቅ ሰው ነው እያወራ ያለው። ክብር ይኖርክ መጀመሪያ። ሲጀመርም ክብር አለሽ አንቺ። በክብር ነው የካደን ሰው ክደካል ማለት ስድብ አይደለም። እሺ የካደን ሰው ክደካል ማለት ስድብ አይደለም። ሚውት አድርግ ናታን። ወይ ታብታብ ያርግ ከስር ሆነ ታብታብ ያርግና በኋላ ይመለሳል። ይኸውላችሁ ሳብ በአዳም ላይ ያለው መልክ ሁሉ ነው እያለ ያለው። እናንተ አሁን አይንና አፍንጫ ለይታችሁ አንድ ጊዜ አይን አፍንጫ ጆሮ አለው ብላችሁ አምናችኋል። ቅድም አይን አፍንጫ ምናምን አምናችሁ ጾታን የምትቀንሱበት ምክንያት ምንድን ነው? ሰው በራሱ እንደፈለገ ይቀንሳል እንዴ? እዛ ጋር እኮ እያለ ያለው አስጨርሱኛ፣ ንግግሬን አስጨርሱኛ እንዴ። ሌላ ሰው ጣልቃ ይግባ እሺ። ማን እንደሚያወራ አይታየኝም። እዛ ጋር እያለ ያለው በአዳም ላይ ያለው መልክ ሁሉ ነው የሚለው ሙሉ አካል ነው እያለ ያለው። ለአብ ለወልድ ለመንፈስ ቅዱስ ሚውት አድርግ። ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው ነው እያለ ያለው። ከሙሉ አካል እናንተ አይንና አፍንጫ ማን ነው ለይታችሁ አውጡ ያላችሁ? ሙሉ አካል ከተባለ ሙሉ አካል ነው። አይንና አፍንጫ ለምንድን ነው? እሺ ሙሉ አካል። እሺ በቃ ኮንክሉዥን እናደርግ። ይሄን መልሱልኛ መጀመሪያ። ሙሉ አካል እያለ እርሶ ለምንድን ነው አይንና አፍንጫ አለው ብለው ጾታ የለውም ያሉ? ሙሉ አካል አለው ከተባለ
አንድ ጊዜ ሳብ ይውላችሁ ሙሉ አካል አለው እየተባለ እርሶ አይንና አፍንጫን ብቻ እንትን ብላችሁ ቀንሳችሁ እጅ ምናምን ብቻ ቀንሳችሁ ለምንድን ነው ጾታ የለውም የምትሉኝ? ሙሉ አካል እያለ እኮ ሙሉ አካል ከሙሉ አካል ለምንድን ነው ጾታውን የቀነሱት? ጾታ ስለሚያሳፍር ነው አይደለም? ለዛ አይደለም። እሺ እንዴት እንደሆነ ላስረዳሽና ልጨርስ። አሁን የጠየኩትን መልሱልኝ። እሺ አሁን የጠየኩትን መልስልኝ። እሺ በቃ ባጭሩ መልስልሻለሁ። ለምሳሌ ጾታ ሲባል ቆይ የቀነሱበት ምክንያት እሺ አዳምጪኝ። እና ለምሳሌ ጾታ ስንለው አገላለጹ ነው አይደል? ለምሳሌ ወጣች የሚለው ጾታን ይገልጻል ወይ አይገልጽም? ስለ አገላለጽ እያወራን አይደለም። እዚች ጋር ስለ አንቺ አንተ አይደለም፣ ስለ አካላዊ ስታብ ይወልቅ። ቅድም እኮ ተስማማን። ይወሉት ጾታ ብለናል አይደል? በቃ ጨርሰናል እኮ ጾታ ብለናል አይደል? ስለ አንቺ አይደለም እያወራን። አሁን ስለ አካላዊ ገጽታ ነው። አንድን ወንድ ያስባለው አካላዊ ገጽታ አለው አይደለ? ጾታ የሚባል አካላዊ ገጽታ አለው። አካላዊ ገጽታ አንዱ ጾታ ነው አይደል? አንዱ ጾታ ነው አይደል? አንዱ ጾታ ነው ማለት እግር ብለናል፣ እጅ ብለናል፣ አይን ብለናል። ሌላ የቀረ ደግሞ አካል ነው፣ ጾታ ነው። አዎ ጾታ ነው። አዎ አሁን እርሶ አካል እንዳለው አመኑልኝ። እጅ እግር ምናምን የሚባለው አዎ እግዚአብሔርም አለ ወይ ብለው ይወሉት። አዎ እግዚአብሔርም አለ ወይ ብለው አመኑ። ጾታ ከስሙታ ደግሞ ቆያ ስሙኛ፣ ጾታ ደግሞ የለውም ለምን ይሉኛል? አይን አፍንጫ የሚለውን አዎ አለው እግዚአብሔርም አለው ብለውኝ፣ ጾታ ጋር ደግሞ ለምን የለውም ይሉኛል? ለምንድን ነው ጾታ ለይተው ያወጡት? ቆይ ለምን እንዳልኩ ላስረዳሽ። ወጣች የሚለው ጾታን ይገልጻል ወይስ አይገልጽም? ስለ አጠራር ጋር አይደለንም እኛ አካል ጋር ነን አባ፣ አካል ጋር ነን። ሰውነት አካል ጋር ነን አይባልማ እኮ ያለ ጾታ አይባልም አውቃለሁ። ግን እኛ አሁን ያለነው የት መሰለክ? አካል ነው። አካላዊ ገጽታ ጋር የሚለው ጾታን ይገልጻል ወይስ አይገልጽም? ጾታን ይገልጻል። ነገር ግን እኛ እያወራን ያለነው ሴቷን ወጣች እንድትባል ያደረጋት አንድ ይሁሉት። ሴቷን ወጣች እንድትባል ያደረጋት አካል አላት፣ ሰውነት አላት። ያ ሰውነቷ ነው ሴት ያስባላት አይደለ? በቃ ያ ሰውነት ደግሞ ያ አካላዊ ገጽታ ደግሞ ይውላችሁ ወጣች ጋር አይደለንም። ያ ሰውነቷ አላ አብ ወልድ መንፈስ ቅዱስ ልክ እንደዛ በአዳም ላይ እንዳለው አይነት ሰውነት አዳምን ወንድ ያስባለው ገጽታ አላቸው ወይ? አብ ወልድ መንፈስ ቅዱስ አዳምን ወንድ ያስባለው ገጽታ አላቸው ወይ? ምክንያቱም በአዳም ላይ ያለው ሙሉ አካል ለአብ ወልድ መንፈስ ቅዱስ አላቸው ስለሚል። እሺ በቃ ባጭሩ ልመልስልሽ ነው እኮ ወጣች የሚለውን የሴትን ጾታ ይገልጻል ብለሽኛል። በዚህ መንገድ ፀሐይ ወጣች ስንለው ፀሐይ ሴት ስለሆነ አይደለም፣ እግዚአብሔርም መጣ ስንለው ወንድ ስለሆነ አይደለም። ግን በአዳም ያለው ጾታን ይገልጻል የምንለው ይሄ ነው። በቃ ባጭሩ አልቋል። መልካም። እኔ ደግሞ ልንገራችሁ፣ አረ እንዲህ ዝም ብሎ ውይይት እኮ አይቋረጥም አባ፣ በመሀል ማቋረጥ አይቻልም። ምን መሰላችሁ የሚለው እዛች ጋር አሁን እያወራ ያለው ስለ አጠራር አይደለም። እሺ ስለ አካላዊ ገጽታ ስለ ሰውነት ነው እያወራ ያለው። አብ ወልድ መንፈስ ቅዱስ ላይ ያለው አካል ብሎ እጅ ችግር የለውም። በቃ አልችልም ካሉ ሌላ ሰው መቀጠል ይችላል። እሺ በአብ ወልድ መንፈስ ቅዱስ ላይ ያሉ አካል ጆሮ፣ አይን፣ አፍንጫ ብሎ ስለ ገጽታ ነው እያወራ ያለው፣ ስለ ሰውነት ነው እያወራ ያለው። ያ ሰውነት ሙሉ አካል ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው እያለ ነው ያለው። እሺ እንጂ ስለ አጠራር አይደለም እያወራ ያለው። እሺ ቄርሎስ ነክ መሰለኝ ስምክን ካልተሳሳትኩኝ መቀጠል ትችላለህ። ከሆነ አለው አዎ ትሰማለህ? መልሶ አተራ ጥያቄ ከሆነ ቀላል ከሆነ መመለስ ጾታ የለውም። እሺ መጽሐፈ ሚለላ ያለውን ትቀበላለህ እኮ? ትቀበላለህ አትቀበልም? ባጭሩ አልቀበልም በለኝና እንለፈው። አትቀበለው በቃ አያችሁ አይደል? ሳብ እየሰማችሁ ነው አይደል? ኦርቶዶክሶች
ወገናችን መጽሐፈ ሚላድን አልቀበልም እያለ መጽሐፉን እየካደ ነው። እሺ መጽሐፉን ክዶታል። መቼ ነው የተጻፈው? ቆይ አንድ ጊዜ በቃ ይኸውልህ፣ እኔ ሌላ ልጨቀጭቅ በቃ ከካድከው ይኸውልህ፣ ካድከው በቃ መጽሐፍ ከካድክ ተስማማን። ወደ ሁለተኛው አንድ ጊዜ ይኸውልህ፣ አሁን እኔ ጾታ እንዳለው በዛ ብቻ አይደለም ማስማማክ። እሺ መጽሐፈ ሚላድን ለማይቀበሉትም ደግሞ እንዴት እንደምትስማማ አሳይካለሁ። ጾታ እንዳለው እኔ ደግሞ ትልቁ ላይ አድርጉና ማስረጃ የለውም። አንድ ጊዜ አትቀበልም። በቃ ይኸውልህ አትቀበልም እኮ አልቀበልም። አሪፍ መልስ እኮ ነው። እኔ መጽሐፈ ሚላድን አልቀበልም። በቃ ኦርቶዶክስ ተዋህዶ የምትቀበለው መጽሐፈ ሚላድ እኔ አልቀበለውም። ያስኬዳል። በቃ ተስማማን። እሺ አምላክ ጾታ የለውም ብለህ ነው የምታምነው አይደለ? የለውም ብለህ አምላክ በልዩ አካል ጾታ አለው የለውም? አምላክ በልዩ አካል በስጋ አለው። በስጋ ወልድ አለው። በስጋ ሰው ሆኖ ስለዚህ አምላክ ጾታ የለውም አይባልማ። አምላክ ጾታ የለውም አይባልም። አምላክ በልዩ አካል ጾታ አለው። ለስላሴ ጾታ አይነገርላቸውም። ለወልድ በልዩ አካል በስጋ ስለተገለጠ ይባላል። በስጋ ያልኩሽ በባህሪው እሱም በመለኮት የለውም እኮ። ኢየሱስም አምላክ ነው አይደለ? በመጀመሪያ ኢየሱስም አምላክ ነው። በቃ ስለዚህ አምላክ በልዩ አካሉ ጾታ አለው እንላለን። ስለዚህ አምላክ ጾታ የለውም ብለን መደምደም አንችልም። አስጨርሰኛ። አምላክ በልዩ አካሉ አስጨርሰኝ አንዴ ልጨርስና ትቀጥላለህ። አምላክ በልዩ አካሉ ጾታ አለው። ያ ጾታው ደግሞ የአንድ ጊዜ ወይም ለተወሰነ ጊዜ የሚቆይ ሳይሆን አምላክ በልዩ አካሉ ጾታውን ለዘላለም ይዞት ነው የሚኖረው። ያንን በልዩ አካል የያዘውን ጾታ ለዘላለም ይዞት ነው የሚኖረው። ጨረሽ? ልቀጥል? አዎ ታምንበታለህ? አምላክ በልዩ አካሉ የያዘውን ጾታ ነው ይዞ ነው የሚኖረው። ክርስቶስ በነገራችን ላይ የለም አንቺ ለስላሴ በነገራችን ለኛ ክርስቶስ ስንል እኛ ክርስቶስ ከመንፈስ ቅዱስና ከአብ ተነጥሎ አምላክ ነው ብለን አናምንም። ስለዚህ ለስላሴ ሲነገር ጾታ ይነገርላቸውም እያልኩት ነው ከተግባባን ማለት ነው። ቢኮዝ ወልድ ግን በስጋ አሪፍ መንገድ መተክልኛል እንደውም አሪፍ ነገር ነው። ምክንያቱም ወልድንኛ ከአብና ከመንፈስ ቅዱስ ለይተን አናየውም። ስለዚህ በስላሴ ለአንድነት አላልኩም አምላክ አላችሁ ብለን አንልም። እሱን ነጥለን አምላክ አንለውም። ስለዚህ እሱ በመለኮቱ ጾታ የለውም ነው ያልኩት። ጾታ የለውም በመለኮቱ። ወልድ ብቻውን አምላክ አይደለም? ብቸኛ አምላክ አይደለም። ብቻውን አምላክ አይደለም ማለት ነው። ብቸኛ አምላክ አይደለም ነው ያልኩት። ያዝናል በጣም። ስለዚህ መዋሃድ አለበት። እሺ ስለዚህ ከተዋሃደ ይኸውልህ ዞሮ ወልድ ይኸውልህ የማዳም ችግር አይደለም። አብ ወልድና መንፈስ ቅዱስ አንድ ጊዜ ከኃይላ ጋር እንቀጥል ካንቺ ጋር ኤርሉስ አብ ወልድ መንፈስ ቅዱስ አንተ አይደለክም ሰው የምትመርጠው። ይኸውልህ አብ ወልድ መንፈስ ቅዱስ በመለኮት አንድ ከሆኑ አንድ ይቅርታ ነው አውስ ጋር ኢየሱስ ክርስቶስ ወይንም ወልድ ብቻውን አንድ አምላክ ነው ማለት ትችላለህ? አትችልም? በክርስቶስ በአንድ አምላክ ስንል ከመንፈስ ቅዱስና ከአብ ተነጥሎ አምላክ ብቻውን አምላክ ነው ልንለው አንችልም፣ አይባልም። ስለዚህ ግዴታ በጀማዓ መሆን አለባቸው። ሶስቱም አንድ አምላክ የሚባሉ ሶስቱ ነው። ቢኮዝ አብ ወልድ ለምሳሌ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ ማለት አንድ አምላክ ናቸው ማለት ነው። ስለዚህ በመለኮት አንድ እሱን እናንተ እንኳን በመለኮት አንድ በፐርሰን ሶስት ነው ብለን ነው። መለኮት ማለት ደግሞ የአምላካዊ ባህሪ ማለት ነው። ስለዚህ በአምላክና ሶስት ብቻውን አምላክ ሊባል አይችልም ማለት ነው። አንዱ ብቻውን አብ ብቻውን ተነጥሎ አምላክ አይባልም። የግዴታ በጀማዓ በህብረት መሆን አለባቸው ሶስቱ። ምንም ህብረት የለውም። አንድ አምላክ ናቸው። ህብረት የኮ ህብረት አይደለም። አንዱ ባንዱ ህልው ናቸው። ሶስት የተለያዩ አካላት ናቸው፣ ግን አንዱ ባንዱ ላይ ህልው ናቸው። ስለዚህ ሶስቱ ብቻ በአንድ በጀማዓ ካልሆኑ አንዱን ብቻውን አንድ አምላክ ማለት አትችልም ማለት ነው። ብቸኛ ከሆነ እኮ ሶስት አምላክ ወደሚል ያመዝናሉ። በጣም ሶስት አምላክ እንደምታውቁ ታውቁታላችሁ አይደለም? ቆይ አንዴ ሶስቱ ብቸኛ አሁን ለምሳሌ አብ ብቻውን ከሆነ ወልድ ብቻውን ከሆነ መንፈስ ቅዱስ ብቻውን ከሆነ አንዱ ከአንዱ የተለየ ከሆነ በመለኮት የተለያዩ ከሆነማ ሶስት አምላኮች ናቸው ነው የምንለው። በጣም ጥሩ ነገር አመጣሁ። ምን እንዳለ ታውቃላችሁ? አንዱ ብቻውን አምላክ ነው ከተባለ ሶስት አምላክ ሊሆኑ ነው አለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አብ ብቻውን አምላክ ተብሏል አልተባለም። ያ ከተውት አንፃር ነው። እና ሌላ ደግሞ ማለት ነው ኦገስቲኖ ቆይ አንዴ ልመልስ እኮ አዳምጣ እንድመልስላት እሺ አዳምጣ። ዮሐንስ አውቀዋለሁ ጥቅሱን አውቀዋለሁ ጥያቄውን አውቀዋለሁ። እሺ ምን ይላል? አንብበውሽ ምን ይላል? አንተ ብቻውን እረኛ አምላክ ሆንከውን የላከውን ኢየሱስ ክርስቶስ እናውቅ ዘንድ የሚለውን አይደል? ብቻህን አምላክ ነህ የተባለው እዚህ ጋር ማን ነው? ስላሴ ነው ወይንስ ቢኮዝ ያ ኦገስቲንስ ኦፍ ሂፖስ ያብራራውን ብሎ መሰለ ያብራራው ኢየሱስ ክርስቶስ ቃል መሆኑን ቃል ኢየሱስ ክርስቶስ ቃል መሆኑን ስላላወቁ ነው ብሎ ያብራራው። ማስረጃ ክፈት ትልቁ አይና ኦኬ
ያ ሰላም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። መረጃውን እያመጣ ቃል የምንለው ኢየሱስ ስለሆነ የተላከው ኢየሱስ መሆኑን እዛው ጥቅሱ ላይ ቀጥሎ የሚናገረው ስለ ኢየሱስ ነው። እዚህ ቦታ ላይ መጀመሪያ ላይ የላከውም ሲል ተላኪና ላኪ ሁለት የተለያዩ ዲስቲንክት የሆኑ ፊቸሮች እንዳሉ ያስቀምጣል። የላከው እውነተኛ አምላክ አንተ ብቻ ሲል አብን እውነተኛ ብቸኛ የሆነ አምላክ መሆኑን ኢየሱስ ክርስቶስ ወይም ቃል የምትለው እየገለጸ ነው እዚህ ቦታ ላይ። ስለዚህ በኢየሱስ ጫማ ላይ ቆሞ ብቸኛ እውነተኛ አምላክ አንድ ነው ብሎ አብን መግለጽ እየቻለ አንተ እዚህ ቦታ ላይ አንድ ብቸኛ አድርጌ አብን መግለጽ አልችልም የምትለው ከምን ፐርስፔክቲቭ ነው? ማስረጃውን ስታመጣ በዛው ይሄንን እንድታስቀምጥ ነው። ቆይሻ አንዴ ስክሪንሾት ያደረኩ ስላለ ነው ወርጅ ለማለት ወይም ከዚህ ላይ ፖዝ ልሆንባችሁ ይችላል። ጠብቁ። እሺ ናታን አለህ እስከዚያ? ናታን አለህ? አለውኝ አባቴ እንደምን አላችሁ? ሰላም ነው ማለት በእስልምና ላይ ጥያቄ አለ? ጥያቄ የለኝም። ጥያቄ ካለ ግን መቀበል እችላለሁኝ። መልካም። ኢየሱስ ክርስቶስ ለማን ነበር ሲሰግድ የነበረው? ለአምላኩ ነው? ኢየሱስ ክርስቶስ ሰገደ የሚል ከየት አገኘ? እሰግዳለሁ ብሎ ቃል በቃል ራሱ ተናግሯል። የት ማስረጃ? ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ምንድን ነው የሚለው? እኛ ስለምናውቀው ለአብ እንሰግዳለን ይላል። አይልም ይላል። ሞርዳ ይመችሻል? ማንን አሳየኝ። ይመችው ሳለ ከተለ ካልተም ደርሎ ሶታ የትልክፈትልህ ሁሴን እኛ ስለ አብ እንሰግዳለን ብሎ ዮሐንስ ወንጌል ምዕራፍ 4 እሺ በየዙርም ቤላ አይከፍታል አቡ እሺ በቃ እኔ ከፍታለኝ ትልቁ ላይ አድርገኝ። እሺ ካልተመቻችሁ እኔም መክፈት ይችላል። አራት ስንት ላይ ላድርግልህ? ምዕራፍ 4 ቁጥር 20 ላይ እሺ ይታያል። 22 ላይ ያውና 22 እናንተ ስለማታውቁ ትሰግዳላችሁ አለ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላል። ስለዚህ ኢየሱስ ክርስቶስ እንሰግዳለን ብሎ ቃል በቃል ራሱ ተናግሯል። የት አለ? ወጣ እንደ ባለ በጌታ ስም እሺ፣ ተለያየን ነው። ሰላም ሁሱ እንዴት ነህ? አላህ ታሳ ጥያቄ ነበረኝ። ጥያቄ ምንድን ነው? ሱራ 4 ከቁጥር 171 ላይ የሆነ እስኪ ግባና ጠይቅ። ጥያቄህን በሱ እኮ አንብበውና አስረዳኝ። ጥያቄ የምጠይቀና ይሻላል። አውጣው መጽሐፉ ነው። አንድ ስልክ ነው ያለኝ። ስልክ አለን እኛም፣ ግን ጥያቄህ ምንድን ነው? ጠይቀና እንመልሳለን። ስለ ሶስትና ምናምን ያወራል እዛ ላይ
ታዲያ ጥያቄ ምንድን ነው? ዝም ወይንስ አንቀጹን ዝም ብዬ ላስረዳ ማለት ነው? አይደል? አንቀጹን አንብቤዋለሁ እኔም የምልህ አንብቤዋለሁ፣ ግን ግልጽ አልሆነልኝም። ናይስ አለ ከስሩን እያዳመኩ ነበር፣ ትምህርትንም እየተከታተልኩ ነበር። እስቲ ችግር የለውም። ሀይ ምን ይላል መሰለህ እዛ እሺ قال سبحانه وتعالى يا أهل الكتاب لا تغلوا في دينكم ولا تقولوا على الله إلا الحق إنما المسيح عيسى بن مريم رسول الله وكلمته ألقاها إلى مريم وروح منه فآمنوا بالله ورسله ولا تقولوا ثلاثة انتهوا خيرا لكم إله واحد سبحانه أن يكون له ولد له ما في السماوات وما في الأرض وكفى بالله وكيلا لن يستنكف المسيح أن يكون عبدا لله ولا الملائكة المقربون ومن يستنكف عن عبادته ويستكبر فسيحشرهم إليه جميعا ያለ ይናገራል። እዚህ ቦታ ላይ የሚናገረው ክርስቲያኖች በሃይማኖታቸው እንዲሁም በአምላክ ላይ እንዲሁም በክርስቶስ ላይ ወሰን እንዳለው የሚናገር ነው። እነርሱ እዚህ ወደ አንድ አምላክ ክርስቶስ መገለጫና ምንነት የሚናገር የሆነ አንቀጽ ነው። እንዲሁም የመንፈስ ቅዱስ ነው። ምን ብሎ ይጀምራል? ያ አህለል ኪታብ አለ፣ እናንተ የመጽሐፉ ባለቤቶች ሆይ አለ። እዚህ ቦታ ላይ የመጽሐፉ ባለቤቶች ስል ክርስቲያኖችን አስመልክቶ ነው። ምክንያቱም አውዶ የሚያወራው ስለ አይሁድ ሳይሆን ስለ ክርስቲያኖች ነው። ላ ተግሉ ፊ ዲኒኩም አላቸው፣ በሃይማኖታችሁ ላይ ወሰን አትለፉ። ድምፅ ሩቅ ነው፣ አይሰማም? አይሰማም ወይ? ያዳመኩ ነው። አይሽ ያ አህለል ኪታብ አውጣውና እኛም እያየነው እስኪ የምናወራውን ዞላ ነው። እሺ ማን የሚያወጣለት? በዚህ ጥያቄውን ሙስሊሞች እዚህ ጋር ያውቃሉ። መስማት ፈልጋቸዋል። ሐሳብህን ጥያቄ ራንሳ እንዳልክ እንመልስልህ አይደለም። መጽሐፉን እያየነው ይኸውልህ፣ እዛው ላይ አይን ባይን እያየነው ሁላችንም ቃል በቃል። አንተ እኮ አሁን ሌላ ቦታም ሊሆን ይችላል የምታወራው። እኔ አማርኛዋን ብቻ ነው የሚችል አርገውና አማርኛው ላይ አርገውና እኛም እያየ አንተ ሌላ ቦታ ነው። እኔ አሁን ያነሳኸውን ሂጄ መጽሐፍ ራሱ አልገለጥኩኝ ስትነግረኝ ጊዜ ቁጥሩን ብቻ ማለት ነው። መጽሐፍ አልገለጥኩኝ፣ ምንም ፊደል ራሱ አልተሳሳትኩም። የተጻፈው የራሱን ቋንቋ ራሱ እናውቀዋለን፣ ትርጉሙን ራሱ እናውቀዋለን። እኛ እንደናንተ መጽሐፍ አይደለም። ሂጄ አሁን ቁጥር ብገልጥ ብሰጥህ እኔ የትኛው ዲያቆን ቢመታ ቁጥር ካልገለጠ አያውቀውም። ለምን ኤርሜት አስገባኝ እያለህ ነው? እኔ ያው ምን መሰለው እኮ እኔ እኮ ጥያቄ አለኝ ብዬ ነው የገባሁት አይደለ? ግዴታ ያላወቅኩትን ነገር እንታሳውቀኝ ነው አይደለ? ጠየቁ በቃሽ። አሁን ማን የሚያወጣለት አንድ ጊዜ ዛሬ በቃ አሁን የጠየቀኝ ነው። እሺ በቃሽ። ያው ያውጡለት። ምዕራፍ ስንት ነው? ምዕራፍ 4 ያለውን አይደለ? አዎ ከቁጥር 71 ላይ እሺ ቢስሚላህ ምዕራፍ 171 ነው። ሲጠይቅ ራሱ በስነ ስርዓት ቁጥሩን እንኳን አያውቅም። እሱ በስነ ስርዓት እየነገረው ያንን ቁጥሩን እንኳን መናገር አይችልም። ተደባብቋታላችሁ ለመሸጎር እንዲመቻችሁ። አውጥ ማሳየት ነው። ቁጥር የተሳሳትከውን ቁጥር እያረምኩት ነው። ሌላ ጊዜ ቁጥሩን እያረምኩት ነው። ቁጥሩን እንኳን ይዘና አንብበው አባካና ይኸውልህ፣ ጥያቄህን ጠይቅ። ያወጣን አሁን ጥያቄህን ጠይቅ። እሺ እናንተ የመጽሐፍ ሰው ሆይ ይላል፣ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ እንዳትናገሩ። የመርየም ልጅ አይመስል ኢሳ መልእክተኛ ወደ ማርያም የጣሉት የሆነ ቃሉም እርሱ የሆነ መንፈስ ብቻ ነው ይላል። ቃሉ የሚለው ማንን ነው? ንግግሩ። እሺ መንፈስስ የሚለው ሩህ ማለት ነው። የተፈጠረች ሩህ አለች፣ መንፈስ ያችን ነው። እሺ አማልክቶች ስንት ናቸው አትበሉ የሚለውስ? በአማልክቶችም ስንት ናቸው አትበሉ የሚለው?
ሶስት አትበሉ ይላል። እሺ እኮ ሶስት ናቸው ብላችሁ አትከፋፍሉ የሚለው ስለምን ነው የሚያወራ? እሺ ስለናንተ ያ ስለኛ ነው የሚያወራ? አሁን እኮ እዚህ ስለ ሶስትነት ስለ አንድነት እያወራ ነው አይደል? እኛ ደግሞ ይኸውልህ በመጀመሪያ ቃል ነበር የሚለውን ሶስት አምላኪ እያላችሁ እየሰማችሁ ነበር። ከስሩ ነው ሶስት አምላክ አላችሁ ምናምን የሚለው። አሁን እዚህ ጋር አማልክቶች ስንት ናቸው አትበሉ ይላል እኮ። ስንት ናቸው? በቃ ሶስት ናቸው እኮ። ለኛም አብ ወልድ መንፈስ ቅዱስ ስንት ናቸው አትበሉ፣ ሶስት ናቸው አትበሉ። አንድ አምላክ ነው የምንለው እኮ እኛ። ለምን እንደዛ ራሱ እኮ እያወራ ነው። መንፈሱም ቃሉም ይላል ግን ሶስት ናቸው፣ ሶስት አምላክ ናቸው። አብ አምላክ ነው እንዴ? አብ አምላክ ነው አይደለም? አንተ ነው አብ አምላክ ነው አይደለም? አብ አምላክ ነው ወይ? አብ አምላክ ነው አይደለም? አብ አምላክ ነው። ለአንተም ለኔም አምላካችን ነው። እሺ ነቃበልና ቀጥተኛ እንቅልፍ መጣ እንዴ? አብ አምላክ ነው አይደለም? አምላክ ነው። ለአንተም ለኔም አምላካችን ነው። እሺ መንፈስ ቅዱስ አምላክ ነው አይደለም? ምን አለ? ሶስቱም አምላክ ናቸው አይደለም? ሶስቱም አምላክ ናቸው። ሶስቱም ብላ መከፋፈል አይቻልም እኮ። መከፋፈል እኮ አይቻልም። አንድ አምላክ ናቸው። አብ ወልድ መንፈስ ቅዱስ አለቀ። አንድ አምላክ ነው። ያዘክ ነው ቁስ ላርግ ያደርግልኝ። እሺ አሁን ይሰማል? እየሰማሁ ነው። ስለዚህ ሶስቱም አምላክ ናቸው። ሶስቱም አምላክ ናቸው አይደል? ሶስት ናቸው አትበሉ። ሶስት ነው ብሎ መከፋፈል አይቻልም። አብ ወልድ መንፈስ ቅዱስ አንድ አምላክ። አብ ወልድ ነው አይደለም? እንዴት እንደሚከፋፈሉ የተለያየ እንደሆነ ላስረዳ። አብ ወልድ ነው አይደለም? አብ ወልድ ነው። አብ ወልድ ነው አይደለም? አብ ማለት ምን ማለት ነው ሲጀምር? ስለዚህ የተለያዩ ናቸው እኮ። ስለዚህ የተለያዩ ናቸው። አብ ወልድ አይደለም አልከኝ። ወልድ መንፈስ ቅዱስ ነው አይደለም? ወልድ ይኸውልህ፣ አንተ እኮ አሁን ወልድ በስጋ የተገለጠውን እኮ ነው የምጠይቀን። ግዴታ ደግሞ ለእኛ ሲል ነው እንደዛ የሰውን ስጋ ለብሶ ለማን ሲል አይደለም ጥያቄው። ስለማንነቱ ነው እየጠየቅኩኝ ያለሁት። ስለማንነቱ ያ ወልድ የተባለው አካል አምላክ ነው አይደለም? ራሱን ችሎ አምላክ ነው በለው። አምላክ ነው። እሺ በጣም ጥሩ። ራሱን ችሎ አምላክ ነው አይደለም? ወይንስ የግዴታ ሌላ ሁለት አካሎች መደመር አለባቸው አምላክ የሆኑ ዘንድ? ራሱን ችሎ መነጣጠር አይቻልም። ራሱን ችሎ ያለ በቃ ሶስቱም አንድ አምላክ ናቸው። እኔ እኮ ግዴታ ሶስት እንዲያደርግ የምታደርገው እኮ አንተ ነህ፣ የምከፋፍላቸው እኮ አንተ ነህ። እኔ አላስገድድህም። አንተ ራስህ ትምጣለህ እንጂ አይደለም። እየሰማሁህ ነው። ቀደም አንዱ ብቻውን ያለ ሌላው ብቻውን ቁሞ አንድ አምላክ መባል ይችላል? አይችልም። ብቻውን አይችልም። ብቻውን አምላክ ከሆነ ከፋፍላ ሶስት ልታደርጋቸው በጀማዓ ሲሆኑ ነው አምላክ የሚሆኑት ማለት ነው። ሶስቱም በአንድ ተደምረው አይደለ ጊዜ መደመሩ። ስለዚህ ሶስቱም ካልተደመሩ አንድ አምላክ ሊባሉ አይችሉም አይደለ? ሶስቱም ተደምረው ሶስቱም አብ ወልድ መንፈስ ቅዱስ አንድ አምላክ። ይኸውልህ አሁን ከፋፈልካቸው እንጂ አንተ በስም ነው እንደዛ የሆኑት እንጂ ተለያይተውም አይደለም። ተለያይተዋል እንጂ ለምሳሌ አንዱ መስቀል ላይ ሲሰቀል አንደኛው ቁጭ በላይ እያየ ነበር አይደል? አልተሰቀለም እሱ። ይቅርታ እንዳልኩት በስጋ የተሰቀለው ነው። አንተ እንደዛ በስጋ የተሰቀለው ነው። ስጋ ብቻ ነው የተሰቀለው። ሰው ብቻ ነው፣ መለኮት የለውም። ወልድ ተሰቅሏል። ይኸውልህ እኮ ስጋ ብቻ ነው ወይ የተሰቀለው? መለኮት አብሮት የለም? አልተዋሃደውም ወይ? ይሄ ልጅ ከተዋህዶ ሊወጣ ነው። ስጋውን መለኮት አልተዋሃደውም? የተሰቀለው ተዋህዶታል። አላሁ አክበር። ስለዚህ ስጋም መለኮትም አብሮ ተሰቅሏል። እንዴት አምላክ ይሞታል? እንዴት كيف يموت الاله؟ انت بتعبد اله يموت؟ በአማርኛ አውራለሁ። እሺ እንዴት አምላክ ይሞታል? መለኮት አብሮት ከስጋው ጋር ተዋህዷል። ለቅጽበት እንኳን አልተለየውም አልከው።
አሜን ነው። ስለዚህ ስጋም መለኮትም አብሮ ሙቷል። የሚሞት አምላክ በስጋ ነው የሞተው። መለኮት ብቻውን እንትን አላለም። በስጋ ነው የሞተው እኮ። ስጋ ብቻ አይደለም የሚሞተው፣ መለኮትም አብሮት ነበር። ስለዚህ መለኮትም ስጋም መለኮት አይሞትም። እንዴት የሞተው? መለኮት አይሞትም፣ ሊሞትም አይችልም። ስለዚህ እንደሱ ከሆነ ስጋ ብቻ ነው አይሞትም። በስጋ ነው የሞተው። ስጋ ብቻ አይባልም። መከፋፈል በሚለው ነገር አለ። ስጋ ሳይሆን በሚለው መኖር አለበት። በምንድን ነው? ምን በስጋ ነው የሞተው ከስጋው ጋር መለኮት ከሆነ ስለዚህ መለኮት ሙቷል ማለት ነው። መለኮትም ሙቷል ማለት ነው። መለኮት አልሞትም። መለኮት እንዴት? መለኮት እኮ አይያዝም፣ አይጨበጥም፣ የሚዳሰስ ነገር አይደለም። ስለዚህ ስጋ ነው የሞተው ማለት ነው። በስጋ ነው የሞተው። በስጋ ሞቷል። በተዋህደ እንዳስተም እንድነግርህ ትፈልጋለህ እንዴ? ላብራራለህ እኮ። ስለዚህ መለኮት ትምህርት አለስተ መለኮት ነው የሞተው ወይስ አይደለም? መለኮት አልሞተም ወይስ አይደለም? ስጋም መለኮትን የተዋሃደው ያ አካል በስጋውም በመለኮቱም ነው የሞተው ወይንስ አይደለም? ሶስት ምርጫ ሰጠው። ከሶስቱ ምርጫ አይደለም መቼ መለኮት ነው የሞተው ወይ ስጋ ነው የሞተው ወይ መለኮትና ስጋ የተዋሃደው ያ አካል ነው የሞተው? የትኛው ነው መልሱ? በሁሉም መልስ ናቸው። እሺ እኔ አሁን ቅድም ያወጣሁልህን ሱራ አውጣና ስለ ሶስትነት ስለ አንድነት ስለ ሶስትነት ሲያወራ ነበር ከገዛ መጽሐፋችሁ ላይ ያንን ብቻ አስረዳኝ። እሺ ለማንኛውም እዚያ ቦታ ላይ አንዱን አምላክ ብሎ የሚገልጸው ለመረዳት ለሚፈልግ ሰው አላህን ነው። እንግዲህ እነርሱ ያን አንዱን አምላክ አንድ ናቸው አትበሉ የሚለውን እሱን እዲሽ ሶስቱን አካሎች ማወቅ ነው አይደል የተፈለገው? እዚያ ቦታ ላይ የተጠቀሰው አብ ወልድ መንፈስ ቅዱስ የተባሉት ቃሉም የሚለው የዛ ቃሉም መንፈስ ብቻ ነው ምናምን የሚለው ቃሉ የሚለው ስለ ክርስቶስ አመጣጥ እየተናገረ ነው። በአምላክ ቃል ሁም በሚለው ቃሉ መገኘቱን ለመግለጽ ነው። ከእርሱ የሆነ መንፈስ የሚለው ደግሞ አላህ ከፈጠራቸው መንፈሶች መካከል አንዲት መንፈስ በዚያች መገኘቱን ክርስቶስን ለመግለጽ ነው። ለምሳሌ አዳምን በቃሉና በመንፈሱ እንደፈጠረው አላህ በቁርአን ላይ ይናገራል። አዳምን በቃሉ እንደፈጠረው ሲናገር አዳምን ከአፈር ሰራሁትና ከዛም ሰው ሁን አልኩት ወዲያም ሆነ ይላል። ሁን በሚለው ቃሉ ነው አዳምን ያስገኘው። አዳም ልክ እንዲሁ በአላህ መንፈስ ነው የተገኘው። በሱረቱል ሂጅር ሁለተኛው ገጽ ላይ ምን ይላል? ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቅዑ ለሁ ሳጅዲን ይላል። ፍጥረቱንም ባስተካከልኩት ጊዜና ከመንፈሴም በዘራሁበት እፍ ባልኩበት ጊዜ ለእርሱ ሰጋጆች ናችሁ ውደቁ አልኳቸው ይላል። ስለዚህ በአላህ ስብሐነሁ ወተዓላ መንፈስ ነው የተገኙት ኢየሱስም አዳም። ልክ እንዲሁ ኢየሱስም አዳምም በአላህ ስብሐነሁ ወተዓላ ቃል ነው የተገኙት። በዚህ አንጻር ነው እኩል ናቸው አንድ ናቸው የተባለው። አዳምና ኢየሱስ አንድ ናቸው። ሁለቱም በቃልና በመንፈስ ነው የተገኙት ማለት ነው። ገብታችኋል? ለመግለጽ ነው። ታዲያ እዚያ ቦታ ላይ አብ ወልድ መንፈስ ቅዱስ የሚለው የሥላሴ አካሎች ተገልጸዋል ወይ ከተባለ አሁን በክርስቲያኖች ግንዛቤ ያን አንዱን አምላክ በአረበኛው መጽሐፍ ቅዱስ ላይ አላህ ተብሎ የሚገልጸውን እዚህ ቦታ ላይ አንድ አምላክ ብለው እነርሱ እንደሚገልጹ ነው። ከዚያ በኋላ ወልድ የሚለው ደግሞ ኢየሱስ ክርስቶስን ነው። ይሄ ግልጽ ነው፣ እዚያው ላይ ተጠቅሷል። ዒሳ ዓለይሂ ሰላም ኢነመል መሲህ ክርስቶስ የማርያም ልጅ እያለ ይገልጸዋል። ሶስተኛው ደግሞ ማነው? መንፈስ ቅዱስ። ታዲያ መንፈስ ቅዱስ የቱ ጋር ነው የተገለጸው? እዛ ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ለሚለው እዚያው መልአኩ ገብርኤል ተጠቅሷል። ምክንያቱም መልአኩ ገብርኤል ራሱ ነው መንፈስ ቅዱስ። ለየስተንኪፈ አልመሲሑ አን የኩነ ዐብደን ሊላሂ ወለልመላኢከቱል ሙቀረቡን ይላል። ክርስቶስም ሆነ እንዲሁም የቅርቡ መልአክ የሆነው ገብርኤል ለአላህ ባሪያ ከመሆን አይጸየፉም እያለ ይናገራል። እነዚህ ከእኔ ጋር የምታገሯቸው ወልድና መንፈስ ቅዱስ ብላችሁ ለእኔ ባሪያዎች ናቸው፣ ለእኔ ባሪያ ከመሆን የሚጸየፉ አይደለም፣ እናንተ ግን ትገዙላቸዋላቸው እንጂ እያለ አላህ ስብሐነሁ ወተዓላ እዚያው ቦታ ላይ አምላክ እንዳልሆኑ ገልጿቸዋል። አሜን ነው። እሺ ይሰማል ወይንስ ይቆራርጣል? ይሰማል ወይንስ ይቆራርጣል? ይሰማል፣ ግን መልሱ የሚያወራው ሌላ፣ አንተ የምታወራው ሌላ ነው። እዛ ላይ ነው ያወራሁት አንተ ስለማታውቀው። ስለዚህ አንተ ሶስት አምላክ ነው እንደዛ የሚለው በአንተ አፈታት ነው። ለዛ የመጽሐፉ ዲን ሳይሆን የአንተ አፈታት ነው። እንደዛ የሚለው እዛው ላይ አለ። ያነበብኩት ላይ እዛው ላይ አለ። ስላላየኸው ነው። ስለ አንድነት ስለ ሶስትነት ነው የሚያወራ እዛ ላይ። ስለዚህ እናንተ በአጭሩ እዚያ ቦታ ላይ ሶስቶቹን አምላክ አድርጋችሁ መያዛችሁን ስህተት ነው እያለ አንዱ አምላክ ያ አላህ መሆኑን እየገለጸላችሁ፣ ዒሳ ደግሞ የአላህ መልእክተኛ ሌላ አይደለም።
ያ የቅርቡ መልአክ የመላእክቶች ደግሞ እነዛ መልአኩ ገብርኤል ወይንም ቅዱስ መንፈስ ቅዱስ እርሱ ከአላህ አገልጋዮች መካከል ሌላ አይደለም። እርሱም እነዚህ በመለኮት ጋር ያለው ሱብሃነሁ ወተዓላ ገልጻቸው። እሺ አላህ እንዴን ቀጣይ ብሩክ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ወሱ ጥያቄ አለ? ጥያቄ ይሰማል? እሺ አዎ ይሰማል። ቀጣይ ኦኬ። ጥያቄ እንኳን ማለት ቀደም ወንድሜ አንስቶት ነበር አሁንና ማለት የሆነ ጥያቄ እነሱ የጠየቁት ጥያቄ ነበር ማለት እንትን አንድነትና ሶስትነት ላይ በሙስሊሙ ማህበረሰብ ላይም እንዳለ ነገር ነበር የሰማሁትና ብቻ አፈታታቸው ልዩነት ነው። ለምሳሌ አብ ማለቴ አንደኛው ሁለቱም መንፈስ ቅዱስና ወልድ እንደ አምላክነት ወይ ደግሞ መንፈስ ቅዱስና አብ ግን ለወልድ እንደ አገልጋይ ናቸው የሚሆኑት ወይስ እንዴት ነው? በቁርአን ማለት ነው። ወልድ ወይንም ኢየሱስ ክርስቶስ እንደናንተ ወልድ ብላችሁ የሚጠራው ወይንም ኢየሱስ ክርስቶስ የአላህ መልእክተኛና ነብይ ነው። እጅግ በጣም የተከበረ በጣም የተወደደ በጣም ቅርብ የሆነ የአላህ መልእክተኛና ነብይ ነው። ሁለተኛው ደግሞ መንፈስ ቅዱስ ራሱ መልአኩ ገብርኤል ወይንም ጅብሪል እርሱም የአላህ ስብሐነሁ ወተዓላ መልአክ ነው። መንፈስ ቅዱስ እያለ ብዙ ቦታ ላይ አላህ ይጠራዋል። ገብታችኋል? ለነብዩ ሰለላሁ ዐለይሂ ወሰለም ቃልን የሚገልጥ ያ ጀማዓ ድምጽ አይሰማችሁም? ይርቃል። ድምጽ በጣም ነው የሚርቀው። እሺ አሁን እስኪ ልሞክር። እሺ መንፈስ ቅዱስ ልክ እንዲሁ መልአኩ ገብርኤል ነው ወይንም ጅብሪል እርሱ የተከበረ የአላህ መልአክ ነው። አላህ ከፈጠራቸው ፍጥሮች መካከል አንዱ መልአክ ነው። ግን መንፈስ ቅዱስ ተብሎ ይጠራል። መንፈስ ቅዱስ ተብሎ ይጠራል። ለክርስቶስ ከእርሱ ከጎን ሆኖ እንዲያጠነክረውና እንዲያጸናው የተላከለት የሆነ የአምላክ መልአክ ነው። የሚያበረታውም የጌታ መልአክ ወይንም መንፈስ በእርሱ ላይ ነበር፣ በእርሱ ላይ ይወርድ ነበር። መልአኩ ገብርኤል ለክርስቶስ አጋዥ እና አጽናኝ ይሆን ዘንድ የተላከ የሆነ መልአክ ነበር። አላህ በርካታ ቦታ ላይ በቁርአን ላይ ይህን ይናገራል። ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ብሩሱል ወአተይና ዒሳ ብነ መርየም ልበይናት ወአየድናሁ ቢሩሒል ቁዱስ ይላል። በሱረቱል በቀራ ላይ አላህ ሲናገር ወለቀድ አተይና ሙሳ ልኪታብ አለ። ለሙሴ በእርግጥም መጽሐፍን ሰጥቼዋለሁኝ አለ። ወቀፈይና ሚን ባዕድህ ብሩሱል ከእርሱ በኋላ ነቢያትንም አስከትያለሁ በፋናው ላይ እያለ ይናገራል። ወአተይና ዒሳ ብነ መርየም ልበይናት የማርያምን ልጅም ዒሳን ግልጽ የሆኑ ተአምራቶችንም ሰጥቼዋለሁ ካለ በኋላ ወአየድናሁ ቢሩሒል ቁዱስ አለ። በመንፈስ ቅዱስም አጸናሁት እያለ ይናገራል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ቀጣዩ ምዕራፍ ላይ ከሱረቱል በቀራ ከሱረቱል ዒምራን ከዚያ በኋላ ቀጣዩ ላይ ያለው በሱረቱል ማኢዳ ላይ ኢዝ ቃለ አላሁ ያ ዒሳ ብነ መርየም እዝኩር ኒዕመቲ ወዐላ ዋሊደቲከ ኢዝ አየድቱከ ቢሩሒል ቁዱስ ይለዋል። አንተ የማርያም ልጅ ሆይ በአንተ ላይና በእናትህ ላይ የዋልኩላችሁን ጸጋ አስታውሱ በመንፈስ ቅዱስም ባጸናሁህ ጊዜ ይለዋል። ስለዚህ ያ መንፈስ ቅዱስ መልአኩ ገብርኤል ከዒሳ ዓለይሂ ሰላም ጎን ሆኖ እንዲያጠነክረውና እንዲያበረታው የሚላክለት የሆነ ራሱን የቻለ መልአክ ነው። ነገር ግን እርሱን ከስላሴ አካል አደረጉላችሁ ለእናንተ። እርሱ ግን አምላክ የሚያዘው የሆነ ራሱ መልአክ ነው። ይህ መንፈስ ቅዱስ ራሱ ነው ለነቢያት ቃልን የሚገልጥላቸው ያ መልአክ ነው። ከአምላክ ፊት ቆሞ ቃልን እየተቀበለ ለነቢያት የነቢይነታቸውን ብስራት የአምላክን ግልጠተ መለኮት የሚያመላልሰው መልአክ ራሱ ነው። ይሄ በመጽሐፍ ቅዱስም ላይ ተገልጿል። በቁርአንም ላይ ልክ እንዲሁ ተገልጿል። መንፈስ ቅዱስ ነው ቁርአንን መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም የገለጠላቸው ቃሉ። ይህ መልአኩ ገብርኤል ራሱ ማለት ነው። የእርሱ መገለጫ ነው መንፈስ ቅዱስ የሚለው። አላህ ስብሐነሁ ወተዓላ ቁርአንን ከእርሱ ዘንድ እየተቀበለ የሚያወርደው መልአኩ ገብርኤል እንደሆነ በአንድ ቦታ ይናገርና በሌላ ቦታ ላይ ይህን ቁርአን ከእኔ ዘንድ የሚያወርድልህ ራሱ ያ መንፈስ ቅዱስ ነው እያለ ይናገራል። በሱረቱል በቀራ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ይላል። በእኔ በአላህ ፍቃድ ይህን ቁርአን ከእኔ ከአላህ ዘንድ ለአንተ በልብህ ላይ ያወርድልህ ያለው ራሱ መልአኩ ገብርኤል ነው አለ። በሌላ ቦታ ላይ በሱረቱ ነሕል ላይ ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሙሐመድ ሆይ ይህን ቁርአን በእውነት ከጌታችሁ ከአላህ ዘንድ
መንፈስ ቅዱስ አውርደው በላቸው ይላል። የዚህ ጋር ገብርኤል አለው፣ እዚያ ጋር መንፈስ ቅዱስ አለው። ነቢያችን ሰለላሁ ዐለይሂ ወሰለም ሐታ ሐዲስ የሚመጣላቸው በመንፈስ ቅዱስ ምሪት እንደሆነ ሲናገሩ ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ ይላሉ። መንፈስ ቅዱስ በልቤ ላይ ቃልን እፍ ብሎብኝ ሄደ ይላሉ። ያ መንፈስ ቅዱስ እፍ ብሎባቸው ወይንም ቃልን በልባቸው ላይ አስተላልፎላቸው ይሄድ ነበር። ስለዚህ ያ ለክርስቶስም ከጎን ሆኖ እንዲያጸናው እንዲያበረታው የተላከለት ያ መንፈስ ቅዱስ የሥላሴ አካል ሆኖ ሳይሆን ነገር ግን እርሱ አምላክ ለነቢያት ሁሉ የሚልከው የሚያበረታበት የሆነ ያ ቅዱስ ገብርኤል ነው። እሱ ነው። ልክ እንዲሁ መጽሐፍ ቅዱስም ላይ ብሄድ እርሱ እንደሆነ እናገኛለን። ለምሳሌ ለዘካርያስ ተገልጦ ያ ቅዱስ ገብርኤል ምንድን ነው ያለው? ዘካርያስ ሆይ እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ፣ ለአንተም ይህችን ቃል ወይንም ብስራት እንዳደርስልህ ተልኬ ነው ከእርሱ ዘንድ አለው። በማን ፊት የምቆመው? በአምላክ ፊት ቆሞ ከዚያ በኋላ ለቅዱሳንና ለጻድቃን ብስራትንና ግልጠተ መለኮትን ትንቢትን የሚነግራቸው የሆነ ራሱ የመልአኩ ገብርኤል ነው። እዚያው ላይ የዮሐንስ መልእክት ላይ ምን ይላል? ማን ነው ትንቢት ከቶ በሰው ፍቃድ አልመጣም፣ ዳሩ ግን ቅዱሳኖች ወይንም ነቢያቶች በመንፈስ ቅዱስ ተመርተው ከእግዚአብሔር ተልከው ያን እንዲናገሩ ተደረጉ ይላል። ገብቷችኋል አይደል? አምላክ አለ፣ ቅዱሳኖች፣ ጻድቃን፣ ነቢያቶች አሉ። በመካከላቸው መንፈስ ቅዱስ አለ። ያን ቃል ከአምላክ ተቀብሎ ያደርሳል። በሌላ ቦታ ላይ ገብርኤል እኔ ራሴ ገብርኤል ነኝ ከአምላክ ፊት ቁሜ ቃልን የማመጣላቸው እያለ ለነቢያት ይነግራቸዋል። ስለዚህ ያ መንፈስ ቅዱስ የተባለው የሥላሴ አካል ሳይሆን ራሱ ከመልአክ መካከል አንድ ታላቅ መልአክ የሆነ መልአኩ ገብርኤል ነው። ቅዱስ መንፈስ ተብሎ ይጠራል። ቅዱስ የተባለበት እርሱ ንጹሕ ነውና፣ ቅዱስ ማለት ከጉድለት የነጻ ማለት ነው፣ ከኃጢአት የነጻ ማለት ነው። እርሱን መንፈስ የተባሉበት ምክንያት መላእክቶች ስለማይታዩ ነው። ስለዚህ ቅዱስ መንፈስ ተብሎ ይጠራል። ይህን ይመስላል። አይ እሺ፣ በእርግጥ ሌላ ማብራሪያዎች ውስጥ ይሰማና ድምጼ ይሰማል? አዎ ይሰማል። እሺ፣ እኔ አሁን ቀደም የጠየቁት ጥያቄ የጠየቁት ምንድን ነው? እሺ፣ መንፈስ ቅዱስ የተባለው መንፈስ ቅዱስ ራሱ ሳይሆን በመልአኩ በቅዱስ ገብርኤል አማካኝነት ተደርጎ የተላከ ነው እንጂ ከሥላሴ አንዱ አይደለም ነው ያልከኝ አይደለ? ግን ነብዩ ማለቴ እግዚአብሔር አምላክ ነብዩ ወይ ደግሞ ወልድ ብለን እኛ የምናመልከውን ነው እንደ እግዚአብሔር ከስጋ ተወለደ የሚለውን እንደ ኢሳ ወይ ደግሞ ነብይ ነው ተብሎ ወይ ደግሞ ነብይ ማለት ከእግዚአብሔር የተላከ ማለት ነው አይደለ? ወይ ደግሞ የእግዚአብሔር አገልጋይ ነው ማለት ነው። እንደዛ ነው አይደል? የኔ ተኩሉ ባሪያ ነኝ የሌለ ኢየሱስ ከዛ በፊት ባንተ ሁሱ ይቆራረጣል፣ ኔትወርክ ላግ ያደርጋል። መጣ። እሺ እሺ ይሰማችኋል? ተቋርጦ ነው ወይስ ይሰማል ወይ? አንተ ብዙ ማትሰማ ቆይ እንዴ፣ ሌሎቻችሁ ክርስቲያን እስማኤል ድምጽ ይሰማል? እሺ ቀጥሉ። ይሰማል? የኔ ድምጽ ይሰማል እንዴ? ይሰማል። እሺ ለኛ ሁሴን አቤት። ይሰማል? አይሰማም? ይሰማል። ቀጥሉ። ትልቁ ላይ አድርገኝና ማስረጃውን ልክፈተው ነው። አይ ፈትሽ
ማስረጃ ግን ቅድሜ ነገር ምንድነው የምትከፍተው ማስረጃ ፊልም ምዕራፍ ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ላይ የሰጠው ነው እንኳን እኮ ምን እንዳለ ነው የምትከፍትልህ ያ ራሱን ሁለተኛ ማለት ራሱን አምላክ እንዳለው ነው የምከፍትላችሁ ክርስቶስ ማንን አምላክ እንዳለው ክርስቶስንም አብንም ይኸውልህ መጀመሪያ ላይ እንደዛ አይደለም የተናገርከው አሁን እዚህ ቦታ ላይ ቃላት ቀይራ አትምጣ እንደዛ አይደለም የተናገርከው አየኸውና አየኸውና አንዴ ቆይ ኖ እንደዛ አይደለም ሪካርድ ስላለ መዋሸት አያስፈልግም ለምታምነው ነገር ሪያሊቲ ላይ መቀመጥ ይችላል አኮ አዳምጠኝ ይኸውልህ አትናቴዎስም በለው ኢቭን የኦግስቲንም በለው ዲቫይን ኔቸር ሼር ያደርጋሉ በሚለው እኮ ሁሉም ሰው አሁን አንተ ማንኛውም ሰው ብትመጣ ሚሊየን ነገር ነው ገባ the father ወይም አብ ዲቫይን ኔቸሩ ሼር አድርገዋል ከወልድ ጋር ስለዚህ በውስጥ አዋቂነት አምላክነቱን ወልድ ሼር ስለሚያደርገው እዛ ቦታ ላይ ያንንም እየተጠቀሰ ነው የሚለው ማብራሪያ ለመስጠት ከሆነ ይሄ የምናውቀው ነው ቅድም ግን አንተ ስትወርድ ምንድነው ያልከው እዚህ ቦታ ላይ ያስቀመጠ ያለው ምን ብለህ ነበር ያስቀመጥከው ነው ለመለየት ነው ከራሱን የቻለ ምንድነው ቃል እንደሆነ እዛ ቦታ ላይ ቃል እንደሆነ ለማሳየት ነው ብለህ ነው የወረድከው ስለዚህ አሁን ቃል እንደሆነ ለማሳየት ነው የሚለውን ማብራሪያ አምጣ እሰማለሁ ፎከስ እሰማለሁ ኦኬ አንተ ምን መሰለህ ያው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ጠቅሶ እናንተ ትልቅ ኡስታዝ አይ ከዚህ ላይ የተባለው እግዚአብሔር ነው የሚል የከሸፈ አርጊመንት ይዞ መጣ እሱ አይልም ኦኬ ካላ ደግሞ እኔ ከዛው ላይ አይልም ወይ ጥቅሱ ይኸውልህ መቼም እንደዚህ አየህ አይደል ለዛ ነው እኮ አሁን ልዩነታችን ምንድነው አንዴ እየተሰማማን እናድርገው ከኋላ ድምጽ አለ አንተ ጋር ይመስለኛል ከጀርባ ድምጽ ስላለ ይረብሻል እየተሰማማን እናድርገው ጥቅሱ ላይ ያለው ነገር አይ እንዲህ ለማለት ፈልጎ ነው ብሎ እያብራራ ያለው አንተ ነህ ወይስ እኛ ነን እኛ ስናስቀምጥ ጥቅሱን እዛ ቦታ ላይ ኢየሱስ እንደተናገረው እውነተኛ አምላክ አንተ ብቻ የሆንክ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ አሁን እዚህ ቦታ ላይ እሱ ያለውን ነገር አይ እንደዛ ማለት አይደለም ብለህ የምታብራራው አንተ ነህ ወደኛ እንትን ምንም ወደኛ የምታዞረው ነገር የለም ኦኬ የመጀመሪያው ሁለተኛው ደግሞ ቅድም ምን ብለህ ቀጠፍክ እዚህ ቦታ ላይ እየተናገረ ያለው ስለ አብ አይደለም ስለ ቃል ነው አልክ ኦገስቲንም እንደዚህ ብሎ ነው የፈታው አልክ ስለ ቃል ነው የሚያወራው እንጂ ስለ አብ አይደለም አልክ ኦኬ እሺ አምጣ ብለን ጠበቅንክ ቆይተህ ዞሮ ቼክ አድርገህ ስትመጣ ገባ ዲቫይን ኔቸር አንድ ነው የሚለው ነው እንጂ መልሱ እዚህ ቦታ ላይ ስለ ቃል እንደማያወራ ተረዳክ ስትረዳ መጣ አሁን ወደኛ ልትዞር ነው እየገባህ ነው አንዴ ፎከስ ሻንዴ ይሄ ጥቅስ አብን ብቸኛ አምላክ መሆኑን ያሳያል ነው የምትለው ማለት ጥቅሱ እያለ ያለው እውነተኛ አምላክ አንተ ብቻ የሆንክ እያለው ነው እኮ እስከ 10 ሄደን ነው አለ አንድ ጊዜ ቆይ አንድ ጊዜ እኔ ኮስቶ ስፋራ ሚታርጊ ነው ያዳመጡ እሺ ሚታርጊ አንድ ያዞረ ምን መሰለህ አንተ ጥቅስ ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ላይ ለአርጊውመንት ያግዘኛል አብ ብቻ ነው እውነተኛ አምላክ ብለህ ነው ይሄን ጥቅስ ያመጣው ኦኬ እሺ ችግር የለውም ያ ኮሜንታሪዎቹንም ምኖቹንም እንተውና ኦኬ እሺ በአውዱ መሰረት ሄደን አብን እውነተኛ አምላክ እሱን ብቻ አብን ከወልድና ከመንፈስ ቅዱስ ተነጥሎ ያደርጋሉ የሚለውን ነው በጥቅሱ መሰረት ይኸውልህ በጥቅሱ መሰረት ችግር የለውም በጥቅሱ መሰረት ይኸውልህ ምን ይላል መሰለህ ሲጀምር ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ገና ጥቅሱ ሲጀምር 17 ሲጀምር እንደዚህ ነው የሚለው ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ አባት ሆይ ሰዓቱ ደርሷል ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ስልጣን እየተሰጠው ነው እዚህ ጋር ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህ አክብረው አለ ከዛ ሶስተኛው ላይ ነው 1 2 ሶስተኛው ላይ ጥቅሱ እየወረደ ያለው እንግዲህ በአውድም እንፍታው ካለን ጥቅሱም እያወራ ያለው ኢየሱስ ለአባቱ እየተናገረ ያለውን ነገር ነው ለአባቱ እየተናገረው ያለ ነገር ነው እያስቀመጠ ያለው እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስን ክርስቶስ ያውቁ ዘንድ ይቺ የዘላለም ሕይወት ናት አሁን አውዱ የዚህ የጥቅሱ አውድ ምንም ማፈናፈኛ የለውም ኢየሱስ ለአብ እውነተኛ አምላክ አንተ ብቻ የሆንክ እያለ እያስቀመጠ ነው
አሁን እዚህ ቦታ ላይ እውነተኛ አምላክ ብቻ ይሁን ካንተ ነው የሚለው ለአባት ብቻ ከሰጠኸው አንተ እዚህ ቦታ ላይ ስላሴ የሚለው ትሪኒቲ የሚለው ሐሳብ ሊፈርስብህ ነው። እነ ኦግስቲንም እና አትናቴዎስም ሁሉም ያሉት ይሄንን ነው። አንድ እውነተኛ አምላክ ይሁን አምላክ እውነተኛ አምላክ ይሁን አንተ የሚለው ለአባት ብቻ ከሰጠነው እንዴ ሌሎቹስ አምላክ ላይ ሆኖ ነው ወይ ብለህ አንተ ጨነቀህ ስላሴን እዚህ ቦታ ላይ ስላላስቀመጠ ማለት ነው። ስለዚህ ምን አልክ? ኖ እንደዚህ ማለት ፈልጎ አይደለም እኮ ኢየሱስ ብለህ የራስን ኤክስፕላኔሽን ልታስቀምጥ ነው። የራስን ኤክስፕላኔሽን ደግሞ እዛ ቦታ ላይ ኮሜንታሪዎቹን ስትፈታ ሁሉም ኮሜንታሪዎቹ ባይ ዘ ዌይ በፐርሰንት ደረጃ እዚህ ቦታ ላይ እያወራ ያለው ስለ ቃል ነው ብሎ የፈታ የለም። አንድም አታመጣም። ቅድም የመጀመሪያ ያወጣሁት ቃል ማለት ነው። ባይ ዲፎልት ግን ምንድነው ያሉት? በተዘዋዋሪ ዲቫይን ኔቸርን ሼር ስለሚያደርጉ መለኮታዊ ባህሪ ሼር ስለሚያደርጉ እውነተኛ አምላክ የሆንኩ አንተ ብቻ ሲል ኢየሱስ ሲል ያው በእንትን እኮ በመለኮትነትም እኮ ራሱንም እየገለጸ ነው ብለው ነው የፈቱት። አዎ ማለት ከዚህ የተለየ ነገር የምትለው ነገር ካለ በል። የኔም የሆነ ሁሉ ያንተ ነው፣ ያንተም የኔ ነው፣ እኔም ስለ እነርሱ ከብር ያለው አለ። ኦኬ ምን ማለት ነው? ምን ማለት ነው? እስኪ አንተ አብራራልኝ። ኦኬ ያንተ የሆነ ሁሉ የኔ ነው ማለት ምን ማለት ነው? እኔ እንጃ አብራራልኝ። አምላክነትን የሚገልጽ ነገር ችግር የለም። መጽሐፍ ቅዱስ ተነሳውና እንዲሁ እስኪ ማለት በምናየው በዓለም ውስጥ ያንተ የሆነ ሁሉ የኔ ነው ሲል ክርስቶስ ማለት ተናገር ኢየሱስ ነው አይደል የሚናገር እንዴ? ያንተ የሆነ ሁሉ የኔ ነው ማለት አምላክነትን የሚገልጽ ቃል ነው ሲጀመር ቃሉ ራሱ በአውዱ መሰረት ያ አይ ይኸውልህ፣ ለዚህ ነው እኮ ትልቁ ችግር ምንድነው መሰለህ? ኢየሱስ ራሱ የሚናገረው ነው ራሱ የሚያስቀምጠው ነው። ባይብሉንም ተጻረህ ያንተን ፐርስፔክቲቭ ነው የምታስቀምጠው። ተላኪ እንደሆነ በእኔ ብቻ ነው። እሺ እንደዚህ ቀጥታ ነው አንተ ባይብል የምትረዳው? እሺ ችግር የለም። እንደዚህ ነው የምትረዳው ወይ? አዎ በለኝና አዎ በለኝ። ችግር የለውም አዎ በለኝ። እሺ እዛው ዮሐንስ ወንጌል 6:48 ላይ ምን ይላል መሰለህ? ዮሐንስ ወንጌል 6:48 ላይ ምን ይላል መሰለህ? እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው አለ። ከዛ ወደ ታች ወርዶ ምን ይላል መሰለህ? እሱን ማመን ማለት እሱን ማመን ነው ይላል። ስለዚህ በሱም እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት ያለው ካለ በኋላ ማመን ግን አብን ማመን ነው የሚለውን ነገር እንዴት ነው ታምንበታለህ? እንጂ በእኔ አይደለም። ምክንያቱም ኦልሬዲ የአብ የሆነው ሁሉ ይወልድ ስለሆነ በአብ ሳታምን በወልድ ብታምን ይሄ ብቻ በቂ ስላልሆነ ዮሐንስ ወንጌል ምዕራፍ 17 አይ በእኔ አይደለም አለ እኮ እምነት በእኔ አይደለም በአብ ነው አለ። እኔ ተላኩ ነኝ አለ። እስቲ ምዕራፍ 48 ነው ምን ይላል? የህይወት እንጀራ እኔ ነኝ ይላል። ምዕራፍ 40 ይኸውልህ፣ ለዛ እኮ ነው እኮ አሁን ባይብልን ሳመጣልህም አትቀበለው። ከዛ በኋላ ባይብሉን ታሳልፈውና የራስን አረዳድ ለማስቀመጥ ነው የምትሞክረው። ኤኒዌይስ እዚህ ቦታ ላይ ብዙ ረጅም የምናወራበት ነገር የለውም። ያመጣውም ነገር ቅድም የተናገርከው ነበር ስለማያስቀምጥ ማለት ነው። ስለዚህ አሁን የቀድሞ ሐሳብ ላይ እንመለስና የመጀመሪያው ሐሳብ ላይ እንመለስና ስለ ጾታ የሰጠው ነገር ነበረ። መጽሐፈ ሜላድን አልቀበልም ብለህ ነበረ። ኢየሱስ ክርስቶስ አምላክ ነው? ስለ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም አምላክ ነው። አዎ አያ ኢየሱስ ክርስቶስ አምላክ ነው ወይ? ስለ ሰውነቱ ነው የምታወራው? ስለ አምላክነቱ? ስለ አምላክነቱ አንተ ለያይተህ መናገር ትችላለህ? መለያየቱ ሳይሆን ሰውነቱና መለኮቱ የተለያየበት ጊዜ አለ። አሁን ኢየሱስ ክርስቶስ አሁን ሰማይ ቤት ባለበት ጊዜ በስጋው ነው አይደል ያለው? አዎ በስጋው ነው ያለው አይደል? ስለዚህ አምላክነቱ በስጋው ነው ወይስ አይደለም? አሁን ላይ አምላክነቱ ከስጋ ጋር ተዋህዶ አምላክነቱ። ስለዚህ አሁን ላይ ኢየሱስ ክርስቶስ ጾታ አለው? ኢየሱስ ክርስቶስ አሁን ላይ አዎ። ስለዚህ አሁን ላይ ኢየሱስ ክርስቶስ አምላክ ነው። ኦልሬዲ ስለ አምላክ ነው ፍጹም ሰው ፍጹም አምላክ ነው የሚለው ስለ አምላክነቱ ነው። ስለ ሰውነቱ መጀመሪያ መልሰህ አራት ፐርሰኖች ነው እንዳሉት አንዴ ስለ ሰውነቱ ነው። ስለ አምላክ ነው ያሉት። እኔ አንተ ለምሳሌ አሁን እሺ ሞተ ተሰቀለ ስልክ የተሰቀለው ልክ እንደዚህ በዚሁ ልክ ትመልስልኛለህ? ሞተ ተሰቀለ የሚለው ነው። አዎ የተሰቀለው በሰውነቱ ነው ማለት ነው። ሲሰቀል መለኮት ከስጋ ጋር ተዋህዶ ግን ሲመታ ሲቀጠቀጥ የነበረ አሁን ሲሰቀል ስጋው ከመለኮት ጋር መዋሃዱን ታስረዳኛለህ። ስለ ጾታ ስጠይቅ ግን ተለያያቸዋለህ። አይተሃል?
መለየት መለኮት ጾታ የለውም። ቆይ አንዴ እንዳትስት ጥያቄን እንታስታቅ። መለኮት በባህሪው ጾታ የለውም። አዎ በጣም ደስ ይለኛል። እኔም ይሄን ነው የምፈልገው። መለኮት ጾታ ያለው ነገር አምላክ ማለት እንችላለን? ጾታ ቢኮዝ አብ ወልድ መንፈስ ቅዱስ ላይ ስላሴ ላይ ስንመጣ ጾታ እኮ መለኮት ጾታ የለውም ካልክ ጾታ ያለውን ነገር ይኸውልህ፣ ጾታ ባንተ ሐሳብ ነው የሚሄደው። እሺ መለኮት ጾታ የለውም አይደል? ጉድ ኦኬ። ጾታ ያለውን ነገር አምላክ ማለት እንችላለን? ተው በቃ ማን ፎከስ መሰለኝ። በቃ ተው ይቅርብኝ ይሄ ጥያቄ። ያ እንደዛ ነው። ኦኬ እንደዛ እንትን እሺ። በሶስተኛ ኮንቨርሴሽን ሄድና አብ ሙሉ አምላክ ነው? ሙሉ አምላክ ነው ስትል አዎ ነው። ሙሉ አምላክ ነው አብ? ከቃሉና ከመንፈሱ ተለይቶ አይደለም፣ ግን ሙሉ አምላክ ነው ወይ? ከአምላክነት የሚጎለው ነገር አለ? ቢኮዝ ቃልና ከአምላክነት የሚጎለው ነገር የለም። አዎ ቅድም ፓርሻሊዝም ላይ እየገባ ስለሆነ ነው። ባይ ዘ ዌይ እዚህ ውስጥ የምታዳምጡ ኦርቶዶክሶች ወይም የሱን ሐሳብ የምትጋሩ ከሆነ መናፍቃን ናችሁ። እየከፋፈላችሁ ነው ማለት ነው። አምላክን አይከፋፈልም። ባይ ዘ ዌይ አንድ ሶስተኛ ወልድ መኖር አለበት፣ መንፈስ ቅዱስ መኖር አለበት እያለ ያስረዳችሁ ያንን ቲክቶክ ላይ ላለመሸነፍ የምታስቀምጡት ነገር ያስቀኛል። መሬት ላይ ካለው ኦርቶዶክስ ጋር በጣም የተለያየ ሐሳብ ነው። ባይ ዘ ዌይ አብ ራሱን ችሎ ሙሉ አምላክ ነው። ኢትስ ፉሊ ጋድ ሙሉ አምላክ ነው አብ። ወልድም ሙሉ አምላክ ነው። አምላክ ለመሆን አምላክ ለመሆን የሚያንሰው ነገር የለም። በአካልም ደግሞ ሙሉ ነው። በኤሰንሱ በፐርሰኑ ቆንዴ ፎከስ ቆንዴ። እሺ አይ የተለየ ሐሳብ ከሆነ ንገረኝ። ተሳስቻለሁ? ኦኬ አይ ቆንዴ ኦሬዲ እኛ ምን ብለን ነው ምናምን ስለ 3% ዋን ኢሰንስ ብለን አይደለም ነው ዋን ኢሰንስ ስትል አዎ ይኸውልህ ዋን ኢሰንስ ስትል አዳምጠኝ ቆይ ዋን ኢሰንስ ስትል ኤሰንሱን ሼር ያደርጉታል ነው ወይስ ኤሰንሱ ለየብቻቸው አለ ነው? ሼር ያደርጉታል ነው እንጂ ለየብቻቸው አለ ብለን አናም ሁሉም አዎ ይኸውልህም አንዴ እዚች ጋር ነው ትልቁ ችግር እየተፈጠረ ያለው። ኤሰንሱን ሼር የሚያደርጉት ከሆነ አንደኛው ከአንደኛው የተለየ ነገር ማድረግ አልቻሉም ማለት ነው። ማድረግ አይችሉም ማለት ነው። አንዱ ካንዱ ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቆንዴ በጥቅስ ኢየሱስ ምን አለ መሰለህ እኔ ከራሴ አንዳች ላደርግ አይቻለኝም ሲል ከመንፈስ ቅዱስና ከአብ ተለይቼ ማለት ነው። ቢኮዝ እኔ እኮ ላንተ ብዬ ነው እንጂ እንድታቅ የምፈልገው ነገር ስለ መጨረሻኛው ቀን እኮ ከአብ በቀር ማንንም አያውቅም ይላል እኮ ኢየሱስ እኔ ሰው ነው ብሎ ነው የኔ አስተሳሰብ ችግር የለውም። ከዛ ደግሞ እኔ ኢየሱስ ቃል በቃል አስረዳኛ ፖይንቴን ቆይ ፖይንቴን አዳምጠኛ እንዴ። እኔ ኢየሱስ አምላክ ነው ብዬ የተከራከርኩ አይደለም። ባይ ዘ ወይ እኔ ኢየሱስ አምላክ ነው ብዬም አላምንም፣ ነብይ ነው ብዬ ነው ማምነው። ለኔ ባይብል ራሱ ኢየሱስ እኔ ራሴ አምላክ ነኝ ብሎም አልተናገረም። አንተ ነህ በግድ አምላክ እያረክ ያለው። እኔ ደግሞ ምን አደረኩኝ? ካንተ ሐሳብ ውስጥ መጥቼ ካንተ ፐርስፔክቲቭ ውስጥ መጥቼ ነው ጥያቄ እየጠየቅኩ ያለሁት። አብ ሙሉ አምላክ ሙሉ ፉሊ ጋድ እና ፉሊ ጋድ ከሆነ በኤሰንሱ ወልድም ፉሊ ጋድ ከሆነ መንፈስ ቅዱስም ፉሊ ጋድ ከሆነ ሶስቱም የተለያዩ ፐርሰኖች ከሆኑ ለነዚህ ለሶስቱ አንዱ ብለህ አምላክ ብለህ ከቆጠርክ በኋላ ሶስት የምትለው ምኑን ነው? አንድ የምትለው ምኑን ነው? ባህሪያቸውንና መለኮታቸውን አንድ ምን እኮ ባህሪያቸው ምን? ኦኬ ጥሩ በቃ ጥሩ ቆይ አንዴ የምትቆጥረው ባህሪን ነው ወይስ ፐርሰን ነው? የሚቆጠር ፐርሰን አዎ የምትቆጥረው ፐርሰንን ነው። ኤግዛክትሊ 1 2 3 ብለህ ቆጠርክ በኋላ ባህሪ አይቆጠርም፣ ፐርሰን ነው የሚቆጠረው። ስለዚህ ሶስት የተለያዩ ፐርሰኖች አሉ እዚህ ቦታ ላይ። ሶስቱም ለብቻቸው አንድ ሶስቱም እኩል አዋቂ ናቸው አይደለ? አብም ወልድም መንፈስ ቅዱስም እኩል አዋቂ ናቸው። ስለዚህ ይሄ ባህሪያቸው ነው። የአምላክነት ባህሪ ለሶስቱም ካለ ሶስቱም የተለያዩ ከሆኑ ሶስት አምላኮች ናቸው ያሉት። ሶስቱ በእኛ አስተምሮ መሰረት ሶስቱ ስንት መለኮት አላቸው ነው ማለት? ያው እስካሁን እያወራ ያሉት አልገባህም አይደለ? የምትቆጥረው ፐርሰን ነው ተባባልን አይደል? ፐርሰን ሶስቱ ፐርሰን እንድንግባባ ሶስቱም ፐርሰኖች የተለያየ ምን የላቸውም አልኩ መሰል። ሶስቱ ፐርሰኖች የተለያየ መለኮት የላቸውም። ስለዚህ መለኮት ደግሞ አምላካዊ ባህሪ ከሆነ ሊሆን የሚችለው አንድ አምላክ እንጂ ሶስት አምላክ ሊሆን አይችልም እያልኩ ነው። አዎ እኮ አሁን ደግሞ እሱ ላይ እኮ ነው እያወራን ያለነው። የሚቆጠረው ኢትስ ፐርሰን you don't understand this። ቆይ አንድ ጊዜ ሶስት የምትለው ምኑን ነው?